ተፈጠረው። እንዴት ነው ያረገዘችው መርየም? ጅብሪል አለይሂ ሰላም የነሱ አማካይነት ነው እኮ። እንዴት አማካኝነት ስትይ እንዴት ነው ማለት? ፈጣሪ ያለ እናቱ እንደፈጠረ ነገር እሱ ብቻ አይደለም እኮ ያለ አባት ያለ እናት የተፈጠረ ነብይ አለ። ኢሳ ብቻ አይደለም። ማን ነው ያለ እናት የተፈጠረ? ሲሞን አላውቅም ግን አለ። እኛን ካለ እናት ስለተፈጠረው ሳይሆን እዚህ ካለ አባት ስለተወለደው ኢሳ ነው የምናወራውና እንዴት ነው ጅብሪል ያስረገዛት መርየምን? አይ ፈጣሪ ተናግሮ ነው። ፈጣሪ ተልኮ ነው እኮ። ምን አልሽኝ እህታችን? እሱ ፈጣሪ ስራ ነው ግን እንዴት ነው ብለት ስንጠይቅ እሱ ብቻ አይደለም ያለ አባት የተፈጠረም አለ ያለ እናት የተፈጠረም አለ ተብሎናል። ቁርአን አለ እጅሽ ላይ? የለም እጅ አይደለም በስልክ ነው መቀረብ። ሱረቱል ተህሪም ቁጥር 12 ላይ አላህ ምን ይላል መሰለሽ? እሺ መርየም ላይ በብልቷ ውስጥ ነፋነባት ይላል። ምን ማለት ነው ይሄ? እሱንማ ታዋቂ እንዳይቆኝ አላውቅም። መምህራኖች አሉ ይሄን ጥያቄ የሚመለሰው። እሺ በቃ ሌላ የሚያውቅ ሰው ይግባ። ሌላ ሙስሊም እናስገባ። ኦኬ መርየምን አከበራት ይላሉ። እነዚህ እኮ በጣም ወራዶች ናቸው እኮ። ቅድስት ድንግል ማርያም ምን አለች? ቅዱስ ገብርኤል ትጸንሻለሽ ወንድ ልጅ ትወልጃለሽ ሲላት ወንድ ስለማላውቅ ይሄ እንዴት ይሆንልኛል ብላ ትናገራለች እመቤታችን ቅድስት ድንግል ማርያምና መሐመድ መኮረጅ ልማዱ አይደለ? ይሄንን ቃል እንዴት ብሎ ነው የኮረጀው? ሱረቱል መርየም ቁጥር 17 አይ ቲንክ 17 18 ያ ምንድነው መጥቶ ሄ ጅብሪል ተወልጃለሽ ሴተኛ ዳሪ ሳልሆን እንዴት ለኔ ልጅ ይኖረኛል እኮ ነው ያለችው። ምን አይነት አሰቃቂ ፍጥረቶች እንደሆኑ ማለት ነው። ሴተኛ ዳሪ ሳልሆን ለኔ እንዴት ልጅ ይኖረኛል? አመንዝራ ማለት ሴተኛ ዳሪ ነው። የስ አመንዝራ ሳልሆን እንዴት ልጅ ይኖረኛል? በጣም እኮ ነው የሚገርሙት። ከዛ መርየም ተከበረች ይላሉ ማለት ነው። ምዕራፍ መስጠት መርየምን ማክበር ከሆነ እኮ የጉንዳን ምዕራፍ አለ። ለስያሜ ከሆነ ቁርአን ውስጥ የመቀደድ ምዕራፍ አለ። አሁን ለምሳሌ የመሰንጠቅ ምዕራፍ አለ። የላሚቷ ምዕራፍ አለ። የቤት እንስሳዎች ምዕራፍ አለ። ሱራ 2 ሱረቱል በቀራ የላሚቷ ምዕራፍ፣ ሱራ 6 የቤት እንስሳዎች ምዕራፍ፣ የመቀደድ ምዕራፍ ሱራ 84 የአንከቡት ምዕራፍ የሸረሪት ምዕራፍ ማለት ነው። የጉንዳን ምዕራፍ። እነዚህ ምዕራፎች እነዚህ ተካብረው ነው። ሆረር ነው የሚመስላችሁ በነገራችን ላይ እንዳለ ብታዩት እንትኑን አንቀጹን የሆረር ፊልም ነው እንዴ ርዕስ ያደረጉት ነው። የጂኒ ምዕራፍ አለ ሱራ 72 የጂኒ ምዕራፍ ነው። ተካብሮ ነው። ጂኒም ተካብሮ ነው። ጂኒ በእርግጥ ኦፍ ኮርስ እንትን አለ። የላሚቷ ምዕራፍ አለ። የኢምራን ቤተሰብ የሴቶች ምዕራፍ፣ የማዕድ ምዕራፍ፣ የቤት እንስሳዎች ምዕራፍ፣ የአላዕራፍ ምዕራፍ፣ የጦር ዘረፋዎች ምዕራፍ የሌብነት ማለት ነው። የንስሐ ምዕራፍ፣ የዮናስ ምዕራፍ፣ ዩአድ ብዬ ነበር። የአድ ምዕራፍ፣ የዮሴፍ ምዕራፍ፣ የነጎድጓድ ምዕራፍ፣ የአብርሃም ምዕራፍ፣ የሂጅር ምዕራፍ፣ የንብ ምዕራፍ፣ የሌሊት ጉዞ ምዕራፍ፣ የዋሻው ምዕራፍ፣ የማርያም ምዕራፍ የመርየም ማለት ነው። የጣሃ ምዕራፍ፣ የነቢያት ምዕራፍ፣ የሐጅ ምዕራፍ፣ የምእመናን ምዕራፍ፣ የብርሃን ምዕራፍ፣ እውነት ከውሸት የመለየት ምዕራፍ፣ የባለቅኔዎች ምዕራፍ፣ የጉንዳን ምዕራፍ፣ የዜናዎች ምዕራፍ፣ የሸረሪት ምዕራፍ፣ የሮም ምዕራፍ፣ የሉቅማን ምዕራፍ፣ የስግደት ምዕራፍ፣ የአህዛብ ምዕራፍ። ኧረ ማማዬ ተይተንቺ ቆይ መቀደድ ጋር እኮ ልደርስላቸው ነው እኮ። እሺ ሙስሊም ካገኘ አስገባ። የያሲን ምዕራፍ፣ የተላላፊዎች ምዕራፍ፣ የሷድ ምዕራፍ፣ የጭፍራዎች ምዕራፍ፣ የመሐሪ ምዕራፍ፣
ተብራሩ የተተነተኑ ምዕራፍ የመከራከር ምዕራፍ። እስቲ የተብራሩ የተተነተኑ ምዕራፍ የሚለውን ብንከፍተው እሺ ከፈት ነው። የተብራራ የተተነተነ ምዕራፍ አለን። ቁጥር 1 ላይ ምን አለን መሰለ ብሩኬ? ሐመ ሐሚም አብራራልኝ። መግቢያው ላይ ነው ያለኝ። ቁጥር 1 ላይ የተብራራ የተተነተነ ምዕራፍ ብሎኛል። ሙተሸቢ የሆኑ አያቶች እያመጣሽ አሁን ህዝበ ሙስሊሙ ላይ ክፍፍል ለመፍጠር እንደዚህ ማድረግ ጥሩ አይደለም። ርዕሱና እንትኑ እኮ ነው የሚያስቅ። ማለት የተብራራ ምዕራፍ አለህና ቁጥር 1 ላይ ሐመ ሐሚም ብሎ በቅንፍ አስቀምጧል። ምን ማለት ነው? ምንድነው የተብራራው? ይሄንን አሁን እስቲ አብራሩልን ብለህ ብትጠይቅ መልስ የለም። እሺ ለማንኛውም አንድ ሙስሊም እስቲ ላስገባ። ማምዬ ጥያቄ ብጠይቅ እስኪ ይቅርታ ኦርቶዶክስ ነኝ ግን ቅር ካላለሽ እሺ ቀጥይ። ሁለት ስድስት ቀን ፈጀብኝ አንቺ ያለሽበት ቦታ ላይ ለመግባት ማለት ነው። በጣም ይቅርታ። እኔ ጥያቄ የምሰራበት ቤት ውስጥ ሁሉም ያጋጥሙኝ እንደዚህ እምነቴን ምናምን ጀስቲፊኬሽ ማድረግ ስለማይችሉ ብቻ ኦርቶዶክስ ስለሆንኩኝ ይሄ እንደዚህ ነው ይሄን እምነት ከዚህ ነው የወሰዳችሁት እናንተ ምናምን የሚሉ ሰዎች ናቸው የምሰራበት ቤት ላይ። እና አጋጣሚ ከዚህ ወር በፊት ጆርዳን ናት የሰራሁባት እናንተ እኮ ከኛ እምነት ነው መጽሐፍ ቅዱሳችሁን ከኛ ነው የወሰዳችሁት ምናምን አለችኝና ይሄ ከአብርሃም ከዘፍጥረት ጀምሮ እስከ ሐዲስ ባለው ነገር ሁሉ ያምኑና መጨረሻ ላይ መጣው ኢየሱስ ሞተ እንጂ አልተነሳም ኢየሱስ መሆኑን ያውቃሉ። መሲህ የሚለውን ትርጉም ራሱ የነሱ የሚያዩበት እይታ ትርጓሜና እኛ መሲህ የሚለውን ምናምንበት መሲህ የሚለው ቃል ቤተክርስቲያን የምትሰጠውን ትርጓሜ ለየቅል ነው። እና ይሄን ሰፋ አድርገሽ ብትነግሪኝ። ሁለተኛ ደግሞ አብ ወልድ መንፈስ ቅዱስ የሚለውን እይታቸው እነሱ ሌላ መንገድ ነው። ጭራሽም በቃ እንዴት ቃላት አጠረኝ እነሱ የሚያዩበት መንገድ የሚገርምሽ ነው። ከሀበሻም ጋር አይደለም ሁሌም ሙስሊም አረቦች ናቸው እንደዚህ አይነት ነገር የሚያወሩኝ ከኛ ይልቅ አይሁዶች ለነሱ እንደሚቀርቧቸው አርገው ነው የሚያስቡትና የእናንተ እምነት ትክክል አይደለም ብላ ትሞግተኛለች። ይሄን ነገር ብታይልኝና እንዴት አርገው ይሄኛው ይሄ ስህተት አይደለም ስህተት ነው ይሄኛው ግን ስህተት አይደለም ብለሽ እንድትነግሪኝ ነው የምፈልገውና ትንሣኤ ሙታን እንዳለ እናምናለን። ይሄንም እንዳለ እንድናምን ያደረገን እሱ ባለቤት ኢየሱስ ክርስቶስ ሞቶ ተነስቶ እርገትን አሳይቶናል። በእርገቱ አሳይቶናል። ሐዋርያቶችን መስክረዋል። ዳብሰውም እጁን በጥርጣሬ ምክንያት እጁን ዳብሰውም የተቀሰፉም ሐዋርያቶችም እንዳሉ እናምናለን። አይተንም አንብበናል እምነት እስካለ ድረስ ማለት ነው። ግን እነሱ ስለምን እንደዚህ ብሎ ሊቃወሙት ቻሉ? ለምን ሞቷል የሚለው ሞቶ መነሳትን ቁርአናቸው ላይ ለምን አልከተቡትም? ምንድነው የሚለው እነሱ ቁርአን የሚለውን ነገር እንድታስረጅኝ ነበር። ይቅርታ ግን ማምነየሽ ድምጽ አለ ከስር ግን የመጀመሪያው እነሱ ከኛ ነው የወሰዳችሁት የሚለው መቼም አንድ ልጅ ለእናቷ መጣት አታስተምርም። የተማረችው ከእናቷ ነው። ኦኬ አንድ ልጅ ለእናቷ ታስተምራለች አታስተምርም። የመጀመሪያው ሃይማኖት ምንድነው? የኛ ሃይማኖት ከኛ ሃይማኖት በኋላ ነው መሐመድ የመጣው። መሐመድ የሚባል ግለሰብ ክርስቶስ ኢየሱስ ሞቶ ከተነሳ ወርዶ ተወልዶ ሞቶ ከተነሳ ካረገ በአባቱ ክብር ካረገ በኋላ አባቱ ቀኝ ከተቀመጠ በኋላ ከስንት መቶ ሐዋርያት አስተምረው ከሐዋርያት ቀጥሎ ኤርሊ ቸርች ፋዘሮች መጥተው አስተምረው ካለፉ በኋላ ነው መሐመድ የመጣው። ባይዘው አይደለም ሐዋርያት በሐዋርያት ዘመን ሊኖር ከሐዋርያት ቀጥሎ ባሉት አባቱ ዘመንም አልነበረም መሐመድ። እስልምና አይደለም ክርስትና በነበረበት ዘመን አይደለም ጌታ ኢየሱስ ሳይመጣ በፊት ሊኖሩ ይቀርና ከሐዋርያት ቀጥሎ የተነሱ አባቶች በነበሩበት ዘመን እንኳን መሐመድ አልነበረም። መሐመድ የመጣው መቼ ነው? ክርስቶስ ኢየሱስ ወርዶ ተወልዶ
የሰው ልጆችን አድኖ በክብሩ ካረገ በአባቱ ቀኝ ከተቀመጠ ከ600 ዓመት በኋላ መጣ። የሆነ መጽሐፍ ወረደልኝ አለ። በዛ መጽሐፍ ውስጥ ግማሹ ቃል የመጽሐፍ ቅዱሳዊ ቃል ነው። ለምሳሌ የሙሳ ታሪክ አብዛኛው ስህተት ያለበት ታሪክን አስገብቶ ሐሳቡን በሙሉ አልወሰደም። መጽሐፍ ቅዱስ ላይ ያለ ታሪክ ነው። ሙሴ ከእግዚአብሔር ታቦትን ተቀበለ ይለናል። ቁርአንም ሙሴ ከአላህ ታቦትን ተቀበለ እያለ ያስተምራል። ሙሴ እስራኤላውያንን ይመራ ነበረ። እስራኤላውያንን ከግብጽ ባርነት ነፃ ወጣ። የሙሴን ታሪክ ይነግረናል። ስለ እስራኤላውያን ታሪክ ቁርአኑም ይናገራል። ያው ታሪኮቹን እያዛባም ቢሆን ማለት ነው፣ ግን ከመጽሐፍ ቅዱስ የተወሰዱ ናቸው። ስለ ዮሴፍ ታሪክ ሱረቱል ዩሱፍ ላይ ያለ ታሪክ ዘፍጥረት 37ን ገብታችሁ ብትመለከቱ እያንዳንዱ የዮሴፍ ታሪክ ነው። ከመጽሐፍ ቅዱስ የወሰደው ነገር ነው። ብሩኬ ታነብልናለህ። ሳሂህ ሙስሊም 5117 ነው 5917 ነው እንትን የሚለው ነብዩ ከአህለል ኪታቦች ከክርስቲያኖችና ከአይሁዶች ኮፒ ያደርግ ነበር የሚለው እዛ ሐዲስ ላይ መሐመድ ከኛ ከአይሁዶችና ከክርስቲያኖች ኮፒ እንደሚያደርግ ካለባበስ ከንጽህና ጀምሮ ከኛ ይኮርጅ እንደነበረ የራሳቸው ሐዲሳት እስላማዊ ዘገባዎች አስቀምጠዋል። ከኛ እንደሚኮርጅ ማለት ነው። አስቡት፣ መሐመድ ከኛ ካለባበስ ጀምሮ ይኮርጅ ከነበረ መጽሐፍቶችን የማይኮርጅበት ምንም አንዳች ነገር የለም። ኦኬ፣ ለምንድን ነው እንደዚህ ያልነው ካለን የመጽሐፍ ቅዱስ ሐሳቦች በሙሉ ቁርአን ላይ ስለሚገኙ ከኛ በኋላ ነው የመጣው። እኛ ከሱ ልንኮርጅ አንችልም። እኛ ቀድመን ያለንን በኋላ ከፊታችን ለሚመጣ ሃይማኖት እንዴት ነው ልንኮርጅ የምንችለው? ከፊታችን የመጣው ነው እንጂ ከኛ ሃይማኖት የኮርጀው። ኦኬ፣ እኛማ አስቀድመን የራሳችን መጽሐፍ አለን። ከዛ መጽሐፍ ነው ተወስዶ አዲስ ትምህርት የያዘው ነው ያን ያለ ነው። ገብቶሻል? ከኛ ቀጥሎ ነው የመጣው መሐመድ። ክርስቶስ ካረገ በኋላ ነው የመጣው። ስለዚህ የነቢያትን ታሪክ በስትክክሉ ባይወስድም ቁርአን ላይ አለ እኮ። የሙሴ ታሪክ አለ፣ የዮሴፍ ታሪክ አለ። ታስሬ ይጠይቃችሁኛል እያለ ጌታችን ኢየሱስ ይጠይቀናል አይደል? የሰው በግራና በቀኝ ይዳኛቸዋል ብሎ ስራችንን ይጠይቅ የለ? በጎቹን ከፍየሎቹ ይጠይቅ የለ ጌታችን ኢየሱስ? ያንን አሁን ቀጥታ ኮርጆታል መሐመድ። ሳሂህ ሙስሊም 2569 ላይ 2569 በዛ ሐዲስ ላይ አደምን ይጠይቀዋል አላህ የቂያማ ቀን ምን ብሎ፣ አደም ሆይ ስራባ አብልተኸኛል፣ ስጠማ ጠጥተኸኛል እያለ ይጠይቀዋል። አላህ ሆይ አንተ የት አግኝቼ ነው የምጠይቅ ብሎ ይጠይቀዋል። አደምም ለአንዱ ካላደረክ ለኔ አላደረክም ማለት ነው እያለ ይወቅሰዋል አደምን ማለት ነው። ይሄ አሁን ከመጽሐፍ ቅዱሳችን የተወሰደው ማቴዎስ ወንጌል ላይ ያለ ነው። ጌታችን ኢየሱስ አስተምሮት ያለፈው ትምህርት ነው። እኔ ስመጣ ስራችሁን ጠይቃለሁ፣ ምግባራችሁ ክርስቲያናዊ ይሁን። ኦኬ፣ አንድን ክርስቲያን ተርቦ ካላበላው አንድ ሰው በደጅ መቶ ክርስቲያን ብቻ አይደለም የሰው ልጅ መቶ በደጅ መቶ ተርብ ያለው ብሎ ጠይቆ ከአንተ ፊት ከነሳው ክርስቶስ በደጅህ መጥቶ ተርቦ ጠይቆ እምቢ እንዳልከው ነው እንትን የሚያይብ ክርስቶስ ኢየሱስ። አንዱ ተርቦ ለሱስ አላደረክምና ለኔ አላደረክልኝም ብሎ ነው የሚወቅስ ጌታችን ኢየሱስ። እቺ ናት የምትጠየቀው ጌታ የምጽአት ቀን። ኦኬ፣ ይሄንን አሁን ቀጥታ ወስዶታል መሐመድ፣ ቀጥታ ወስዶታል። ይሄ ጌታችን ኢየሱስ የተናገረው ቃል ነው። አንዴ መልስ እየሰጠዋት ነው አይደል? አንዴ ተረጋጋ። ጥያቄ ጠይቃናለች አለ፣ ጥያቄውን መልስላት። ይሄ ጌታችን ኢየሱስ የሚናገረው ቃል ነው። በሳሂህ ሙስሊም 2569 ላይ ያለ ሐዲስ ነው። ኦኬ፣ ይሄንን ቀጥታ ወስዶታል። በሳሂህ አልቡኻሪ 5917 ላይ ቀጥታ መሐመድ ከአህለል ኪታቦች ይኮርጅ ኮፒ ያደርግ ነበር ይለናል። ኮፒ ያደርግ ነበር ካለን ከኛ ከንጽህና ጀምሮ ከኮረጀ ከመጽሐፍቶቻችን እንደዚህ አይነት ተመሳሳይ ነገሮችን ካገኘ ከየት ነው የኮረጀው? ከኛ መጽሐፍ ነው። የኛ መጽሐፍ ምክንያቱም ቀድሞ ያለ ነው። ቁርአን ነው ትላንት የመጣው። ቁርአን አይደል ትላንት የመጣው? ትላንት ከመጣ መጽሐፍ አስቀድሞ የነበረ መጽሐፍ ሊኮርጅ አይችልም። ምክንያቱም ራሱን የቻለ መጽሐፍ ነው፣ የነበረ መጽሐፍ ነው፣ ተጽፎ ያለ መጽሐፍ ነው የኛ።
ትላንት የመጣው ነው ከነበረው ሊኮርጅ የሚችለው እንጂ የቀደመው ሊኮርጅ አይችልም። ሶ ይሄንን አሁን ለምሳሌ ኮፒ አድርጎ ወስዶታል፣ ቀጥታ ወስዶታል። ሌላው የቅዱስ ጳውሎስ መልእክታትንም ኮርጇቸዋል። ባይዘው የቅዱስ ጳውሎስ መልእክታት ሳይቀሩ ኮርጇቸዋል። አንድ ጊዜ ላውጣላችሁ። የቅዱስ ጳውሎስ መልእክታት አንደኛ ቆሮንቶስ ላይ እንዲህ ይላል። አንዴት ታገሽኛ እንዳወጣልሽ ማለት ነው። ከነገድ ጥቅሶቹን ያዙ። መሐመድ እንዴት ይኮርጅ እንደነበረ እያንዳንዱ ስለማት አይደለም። ሌላ አቡነ ዘበሰማያትንም ኮርጇል። በነገራችን ላይ አባታችን ነው የሚለውን ጸሎት ራሱ ኮርጆታል መሐመድ ያልኮረጀው ነገር የለም። እሱን አሳያችኋለሁ አንድ ጊዜ ታገሱኝ። ያው አባታችን የሚለውን አላህ ሆይ በሚለው ቀይሮ እንደሆነ ታስባለህ። አላህ ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ እያለ ቀይሮት ማለት ነው። አባታችን ሆይ ማለት አይቻልም። አላህን አባታችን ካሉ አይቻልም። ስለዚህ ምን ብሎ ቀየራት? አላህ ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የምትለዋን ኮፒ ያደረጋት ማለት ነው ጀለስ። እሺ አንድ ጊዜ ታገሱኝ። የሰላም ሰው ያልኩት እንጀራዬ ማማዬ እስክትከፍትላችሁ እኔ መቼም መሐመድን ላከብረው የማልችልበት አንድ ነገር ልንገራችሁ። መቼም በቃ ሰማይ ዝቅ ምድር ከፍ ቢል መሐመድን ላከብረው የማልችልበት ምክንያት ለኛ ሃይማኖት ካለው ጥላቻ አንፃርና በጣም አኩቻ የሚያጫውተው ነገር አለ። ከኔ በላይ ሰው የለም የሚለው ነገር አለና ከዚህ መካከል አንዱ ምንድነው? ቀጥታ ስልክ ገባብኝ። በዚህ ሰዓት ስልክ የሚደውሉት ብለን አንድ ጊዜ እህታችን ከሐዲሱ ጋር አብሬ እንድሰጥ ስለፈለኩኝ ነው። የኮረጀውንም ሐዲስንም የኮረጀውንም ቃል ከመጽሐፍ ቅዱሳችንም እንደገና ደግሞ እሱስ እንዴት አድርጎ ወሰደው የሚለውን እንድታይ ስለፈለኩ ነው። እሺ ይሄ ስልክ አንድ ስታክ አደረገ ድርቅ የፈጣሪ ያለ ኦኬ አላችሁ ተመልሻለሁ። እሺ ልናገርናችን ምክንያት በሱረቱል ተህሪም ላይ መሐመድ ምንድነው የሚባለው? እኔ እኮ የእስልምና ቃላቶች ራሱ ሲማግጥ ተይዟል እና ሐፍሳና አይሻ በጣም አምፀውበታል። እንዴት ስፔሻሊ ሐፍሳ አልቅሳለች። ምርር ያለ ለቅሶ አልቅሳ በቃ ነብዩን አስቸግራለች። ከዛ ጭራሽ አይሻ ተጨመረችና ሚስቶቹ ተባበሩበት እሱ ላይ ማለት ነው። በጣም በተባበሩበት ጊዜ ዑመር የሆነ ነገር ተናግሮት ነበር ለመሐመድ። እነዚህ ሴቶች ላንተ የማይመቹ ከሆነ አላህ ከነዚህ የተሻሉ ሴቶችን አምላካቸውን የሚፈሩ ደናግላን የሆኑ ሴቶችን አላህ ሊሰጥህ እኮ ይችላል ብሎ ለመሐመድ ይነግረዋልና ይህንን ንግግር መሐመድ የቁርአን አንቀጽ አድርጎ ወርዶታል። ሱረቱል ተህሪም ቁጥር 5 ላይ ብትሄዱ ከምዕመናንም ታጋሾች ደናግላን የሆኑ ምናምን ሚስቶችን ሊሰጠው ይከጅላልና ብሎ
የዑመርን ንግግር የቁርአን አንቀጽ አድርጎ አምጥቶታል መሐመድ። እና እነዚህ ደናግላን የተባሉ ሴቶች አምላካቸውን የሚፈሩ ሴቶች የተባሉ እነማን ናቸው ብለው ሙፈሲሮቹ ሲያብራሩ ምን አሉ? የከድጃን ታሪክ የኢብኑ ከሲር ይሰማል? ትሰማለህ? ቀጥል። ጨርሻለሁ ማማዬ፣ አጭር ናት። የከድጃን ታሪክ ጠቀሰና ከድጃ ልትሞት እያጣጣረች ባለችበት ጊዜ መሐመድ ምን ይላታል? በቃ ሚስቶቼን ሰላም በይልኝ ይላታል። ትደነግጣለች። እንዴ መሐመድ ከኔ ፊት ሚስት ነበረው እንዴ? ምክንያቱም እሷ ነች መጀመሪያ ከልጅነት አሳድጋ እዛ ያደረሰችው ማለት ነው። ነብይ ያረገችው እሷ ስለሆነች አታውቅም ከሷ በፊት ሚስት እንዳለውና ሚስቶቼን ሰላም በይልኝ በጀነት ስትሄጂ ምናምን ይላታል። እና ሚስቶች አሉ እንዴ ምናምን ብላ ያው ታማለች። እና ይሄንን ንግግር አምጥተው ሙፈሲሮቹ ምን ይላሉ? መሐመድ በጀነት የኢሳ እናት መርየምን ያው ድንግል ማርያምን ማለት ነው በእነሱ አስተሳሰብ በገነት ሚስቱ ናት ብለው ያስባሉ። እና ተናግሯል። የጀነት ሚስቶቼ የፈርዖን እህት እቺ ቢልቂሳ የምትባል እና ደግሞ የኢሳ እናት መርየም እነዚህ ሚስቶቼ ናቸው ብሎ መሐመድ በጀነት ተናግሯልና መሐመድን በፍጹም መቼም ላከብረው ከማልችልባቸው ምክንያቶች አንዱ ይሄ ነው። ለሴት ካለው ለዝሙት ለወሲብ ካለው ፍላጎት የተነሳ የሰውን ሃይማኖት በዚህ ልክ መዝለፍ እኛ ለድንግል ማርያም ያለን ቦታ ይታወቃልና እሱ ደግሞ ያለው ንቀት ያለው ጥላቻ መሐመድን እኔ ልተፋበት እንጂ ላከብረው እንደማልችል አንዱ ምክንያቴ ይሄ ነው። ለማንኛውም ለማክበር አስቀድመው ለመከበር ማክበር የፈርዖንን ሚስት ተመኘ ጀለስ። ግን መሐመድ ግን እኔ በፈጣሪ ስም ከዛ መጥቶ ድንግል ማርያምን እንደኛ ያከበር የለም። በጣም ዝቃጭ የሆነ ሃይማኖት እኮ ነው በነገራችን ላይ፣ በጣም ዝቃጭ ማለት ነው። ይሄ ስድብ አይደለም። ምክንያቱም እነሱ በጣም እየተሳደቡ አሁን ለእመቤታችን ምን ያህል ክብር እንዳለን የሚያውቁ እንትኖች ግን መተው እንደዚህ አይነት ነገር ነው በኋላ መተው እንትን ያሉት ማለት ነው። ውሸት ነው የምትሉ ነው ግቡ ኖ አንድ ቁጥር ጻፉ። እሺ የኮረጀውን ለማንኛውም ላሳያት። እንግዲህ መሐመድ የሐዋርያው ቅዱስ ጳውሎስን መልእክታት ሳይቀር ኮረጃው ለምሳሌ በዚህ በአንደኛው ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነገር ግን አይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንላለን አለ። ይሄ ኢሳይያስ 61 ላይ ነው መሰለኝ ቅዱስ ኢሳይያስም አስቀምጦታል። ነገር ግን አይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። ይሄ ከምን አንፃር እንደሚፈታ የቅዱስ ዮሐንስ አፈወርቅን አንድምታ አብራራላችኋለሁ፣ ችግር የለውም። ይሄንን አሁን ቀጥ አድርጎ ስለምን እንደሚያወራ እንኳን አልገባውም መሐመድ። ጥቅሱ ስለምን እንደሚያወራ ማለት ነው። ወሰዳትና ሳሂህ ሙስሊም ወይኔ ካሜራ ለማን የላኩት? ለአንተ ነው ብሩኬ። ለነገሩ አንተ ብትገለጥም ችግር የለው። ቀጥ አደረገ ወሰዳትና መሐመድ ስለምን እንደሚያወራ ያላወቀውን ጥቅስ ወሰደና ለጀነት ሴቶች ወሰደና ተካው። ምን አድርጎ ሳሂህ ቡኻሪ ቮሊዩም 9 ቡክ 93 ሐዲስ ነምበር 589 ላይ አቡ ሁረይራ እንደዘገበው ነብዩ እንዲህ ብለዋል። አላህ እንዲህ አለ፣ ለኔ ለታማኝ ባሪያዎቼ አይን ያላየችውን ጆሮ ያልሰማውን የሰው ልብ ያላሰበውን ሊያስበው የማይችለውን አስደናቂ ነገሮች አዘጋጅቻለሁ። ያው ቅዱስ ጳውሎስ የተናገረ ነገር ግን አይን ያላየው ጆሮ ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ አለ። ኦኬ አላህ እንዲህ አለኛልና መሐመድ ደግሞ ምን አለ? እኔ ለታማኝ ባሪያዎቼ አይን ያላየችውን ጆሮ ያልሰማውን የሰው ልብ ሊያስበው የማይችለውን አስደናቂ ነገሮች አዘጋጅቻለሁ። ሳሂህ ቡኻሪ ቮሊዩም 9 ቡክ 93 ሐዲስ ነምበርስ 589 ላይ ማለት ነው። ያን ቅዱስ ጳውሎስ አስቀድሞ የተናገረውን መሐመድ መጣና ለጀነት ሴቶች አዋለው። ግን እኛ ከምን አንፃር ነው ቅዱስ ጳውሎስ የተናገረው የሚለው ላሳያችሁ። አንድምታ ትርጓሜ እያወጣን የቅዱስ ዮሐንስ አፈወርቅ እንዴት አብራራው የሚለውን ትንሽ ልሂድላችሁ ከምን አንፃር እንደሚፈታ ማለት ነው። ኦኬ እሺ እንዲህ ይላል ቅዱስ ዮሐንስ አፈወርቅ
የእንትናን የኢሳያስን ይጠቅስና እንዲህ አለ። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን አለን ቅዱስ ጳውሎስ። ይህ አረፍተ ነገር ሁለት መንገዶችን ያሳያል አለ ቅዱስ ዮሐንስ አፈወርቅ። ይህ አረፍተ ነገር ሁለት መንገዶችን ያሳያል። አንደኛ በፍጡራን ዓይን የማይታይ የአምላክነቱ ምስጢር በሰው ጆሮ ሊሰማ የማይችል በሰው ልብም የማይታሰብ ራሱ እግዚአብሔር ነው። ማን ነው? ራሱ በፍጡራን ዓይን የማይታይ ማንም ሊያየው የማይችል የተባለለት መለኮት አምላክ ማለት ነው። በፍጡራን ዓይን የማይታይ የአምላክ ምስጢር በሰው ጆሮ ሊሰማ የማይችል በሰው ልብም የማይታሰብ ራሱ ማን ነው? እግዚአብሔር ነው። ኢሳይያስ 64 ቁጥር 4ን ይጠቅስና ሰዎች ከጥንት ጀምሮ ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም። ኢሳይያስ 64 ጋር ያገናኝና ይተረጉመዋል። ኦኬ ኢሳይያስ 64 ቁጥር 4 ላይ ያለውን ያነሳና ይተረጉምና ምን አለ? እግዚአብሔር ለሚወዱት ያዘጋጀው መንግስተ ሰማያት ነው። ምንድነው ያዘጋጀልን? ለሚወደን ሰዎች ያዘጋጀልን ምንድነው? መንግስተ ሰማያት ነው። የመንግስተ ሰማያት ክብር የሰዎች ዓይን ያላየው የሰው ጆሮ ያልሰማው የሰው ልብም ያላሰበው ልዩ እንደሚሆን ተነግሮናል። ማንም ሊያየው የማይችል በደስታ የምንኖርበት፣ በደስታ ስላችሁ እንደ ሙስሊም ጀነቶች እየተበላ እየተጠጣ አይደለም፣ የክርስቶስን ድምጽ እየሰማንበት ከመላእክት ጋር ነጭ ለብሰን የምናመሰግንበት ማንም ሊያየው የማይችለው ልዩ ሆነ ጌታ እኔ ያዘጋጅላችኋለሁ መጥቼ ወስዳችኋለሁ አይደል ያለን ዮሐንስ ወንጌል ምዕራፍ 16 ላይ ነው። እኔም ሄጄ መንግስተ ሰማያትን ቦታ አዘጋጅላችኋለሁ አባቴ ስፍራ መጥቼም ወስዳችኋለሁ ከእኔም ጋር ትኖራላችሁ አይደል ያለን። ስለዚህ እዛ ስፍራ ውስጥ ዓይን ያላየው ጆሮ ያልሰማውን ክርስቶስን እያየን ነው የምንኖረው። ክርስቶስን ማየት በራሱ በዓይን ማየት ራሱ ዓይን ያላየው ጆሮ ያልሰማው ድንቅ ቦታ ነው። ገብታችኋል? ልናስበው ከህሊናችን በላይ የሆነ ቦታ ነው። ስለዚህ ስለዛ ነው እየተናገረ ያለው። መሐመድ ቀጥታ ወሰደና ስለ ሆረላይን ሴቶች ተረጎመው ወሰደና ማለት ነው። አለ ያዘጋጀላችሁ አለ ምንድነው ሲባል ሱራ 55 ከቁጥር 33 ጀምሮ የሚዘረዘራቸው አይናማዎች፣ ጡተ ጉችጉችማዎች ሴቶች፣ ደናግሎች ሴቶች ድንግልናቸው ቢጠፋ እንደ አዲስ ፈጥሬ ሰጣቸዋለሁ፣ ለባሎቻቸውም ተሽመርማሪዎች አድርጌ ሸልማቸዋለሁ ብሎ ያብራራቸው ሴቶች ማለት ነው። እንደዚህ አይነት ሴቶችን ሱራ 45 ላይም አለ ስለ ሆረላይን የሚናገረው። እዚህ ሱራ 55 ላይ እዚህ ምድር ላይ ያሉ ሴቶች ድንግልናቸው ሲጠፋ እየታደሱ የሚሰጡት ናቸው። እንደዚህ ኮርጆ ነው እንትን ያደረጋቸው ከቅዱስ ጳውሎስ መልእክታት ሳይቀር ከማቴዎስ ሳይቀር ከዮሐንስ ሳይቀር። አሁን ለምሳሌ እኛ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ብለን ስንናገር ያህዌን በመጀመሪያ ቃል ነበር አልነው። እግዚአብሔር ራሱ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ይህ እግዚአብሔር በአባቱ ዘንድ ነበር እያን ነው። ይህ ቃል እግዚአብሔር ደግሞ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነው ብለን ነው የምናስተምረው አይደል? ይሄ ትምህርት ሳይገባው ወሰደና ኢሳን ያላህ ቃል ነው አለው። አልገባውም። የአላህ ቃል ነው አለን። የአላህ ቃል ነው ሲባል እኛ ኢየሱስ የአብ ቃሉ ነው አካላዊ ቃሉ ነው ብለን ስንናገር ዕብራውያን ምዕራፍ 1 ቁጥር 2 ላይ እንደተናገረው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን እንዳለው ይሄ ቃል የአብ የባህሪ ልጁ ነው፣ ዓለማትን የፈጠረበት ነው፣ ከእርሱ ያልተለየ አካላዊ ቃሉ ነው ብለን ነው የምናምነው። ከዘመን አስቀድሞ የነበረ ልክ መጽሐፈ ምሳሌ ምዕራፍ 8 ቁጥር 23 ጀምሮ እንደሚናገረው ማለት ነው። ሰማያትን ምድርን ባጸና ጊዜ እኔ አብሬው ነበርኩ፣ እኔ አብሬ ታታሪ ሰራተኛ ነበርኩ፣ ሰማይና ምድር ሳይዘረጋ በፊት እኔ ከእርሱ ዘንድ ነበርኩ ብሎ ቃል ክርስቶስ እንደሚናገረው ይህ ቃል ነው ስጋን ለብሶ ጌታችን ኢየሱስ ተብሎ የተጠራው ነው። ኢየሱስ ተብሎ የተጠራው አዳኝ የሚል ስም ይወጣለት ኢየሱስ የተባለው ስጋን ለብሶ ከመጣ በኋላ ነው። አስቀድሞ ማን ነበር? ቃል እግዚአብሔር በአባቱ ዘንድ የነበረ ፍጥረታትን ይፈጥር የነበረ ነው ብለን ነው የምናምነው። ለዛ ነው ቅዱስ ጳውሎስ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን የሚለን። ዓለማት የተፈጠሩበት ቃል ማለት ነው። ይሄ ሳይገባው ወሰደና ሱራ 471 ላይ ኢሳ የአላህም ቃሉም መንፈሱም ነው አለ። መጣለት ጥያቄ። የነጅራን ክርስቲያኖች እያዥጎደጎዱ የጥያቄ ማዕት እኛ የአላህ ቃል እኛ
ቃል ስንል ኢየሱስ የእግዚአብሔር ቃል ነው ስንል አምላክ ነው እያልን ነው። ኢሳ የአላህ ቃል ነው ሲባል ቃሉ ፍጡር ነው ፈጣሪ የሚል ጥያቄ ተሽጎደጎደለን ለመሐመድ። ሙታሸቢ ያላቸው አላህ ብቻ ነው የሚያውቀው ብሎ መለሰ። ሳያቅ ነው አይኮረጀው። ሱራ 3:7 ላይ ግልጽ የሆኑ አንቀጾች አሉ፣ ግልጽ ያልሆኑ አንቀጾች አሉ። ግልጽ ያልሆኑ አንቀጾችን አላህ ብቻ ነው የሚያውቃቸው የሚል አንቀጽ ወረደለት። በጥያቄ ሲያጣድፉት፣ በጥያቄ ሲለበልቡት በዘመኑ የነበሩ ክርስቲያኖች ሳይገባው ስለኮረጀ ማለት ነው። ሳይገባው ስለኮረጀ ለምሳሌ እስራኤላውያን ከግብጽ ባርነት ነፃ ወጥተው ወደ ርስት ሀገራቸው ሲመለሱ ከፊታችን ሙሴ ወደ ርስት ሀገራቸው ሲመልሳቸው ምንድነው ያሉት? እስራኤላውያን ከፊታችን የሚመራንን አማልክት ስራልን፣ ከግብጽ ምድር ያወጣን ማን እንደሆነ አናቅም፣ ከፊታችን የሚመራንን አማልክት ስራልን ያሉት አሮንን አይደል? የሙሴ ወንድም አሮንን ሙሴ ነው ማን ነው? አሮን ነው ራሱ። ኦኬ ከጆሮቻችሁ ላይ ከእጆቻችሁ ላይ ያሉት ወርቆች አውልቁና አምጡ ሰራላችኋለሁ ብሎ የሰራላችሁ አይደል? ቁርአን ግን ማን ነው የሚለው? ሳምራዊ የሚባል አካል ነው የሰራላቸው ነው የሚለው። ያን ከታሪክ ጋር የሚጋጭ ሳምራዊ መቼ ነው የመጣው? ሳምራዊ የሚባል አካል በራሱ በሙሴ ዘመን ነበር ወይ? አይደለም ሌላ ሳምራውያን ተብሎ የተሰየሙት ራሱ መቼ ነው? አይደለም እንደ አንድ ግለሰብ ሳምራውያን በሚል ስያሜ ራሱ ያገኙት በሁለት ተከፍለው እስራኤላውያን መቼ ነው? ከምርኮም በኋላ ነው ወይስ በፊት? ይሄን ከመጽሐፍ ቅዱስ ብቻ አይደለም። በእርግጥ መጽሐፍ ቅዱሳችን ሂስቶሪካል ኤቪደንስም ጭምር ነው። ግን ታሪክን ከተመራመሩት አንፃር ራሱ ከታሪክ ጋር የሚጋጭባቸው ነው። መሐመድ ወሰደና ማን ነው እስራኤላውያን ጣዖት እንዲያመልኩ ያደረጋቸው አለ? ሳምራዊ የሚባል አካል ነው አለ። በሙሴ ዘመን ያልነበረን ግለሰብ ጠራ። የማይታወቅ ግለሰብ ማን ነው ብላችሁ ብትጠይቋቸው ለራሳቸው የማያውቁትም ሳምራዊ የሚባለው አያውቁትም። ሳምራዊ ማን ነው ብላችሁ አይ በቃ በዘመኑ የነበረ ሰው ነው ምናምን ነው የሚሏቸው። አያውቁትም። በመጽሐፍ ቅዱሳችን አሮን ነው ያንን ጥጃ ይሰራላቸው። ቁርአኑ በሱራ 20 ሱረቱል ጣሃ ቁጥር 85 እና 86ን ስትመለከቱ ማን ነው ብሎ ነው የሚያስቀምጥላችሁ? ሳምራዊ። ያውን ስህተት በማያውቀው ነገር ስለሆነ እንትን እያለ ያለው ማለት ነው። በማያውቀው ነገር ስለሆነ እንትን እያለ ያለው። ኦኬ ለምሳሌ መርየምና ማርያም አንድ ናቸው ብሎ መጣ። ለምሳሌ እኛም እመቤታችን ወንድም አላት ተብሎ አልተነገረንም። ከታሪኳም አንፃር በእመቤታችን ቱፊት አላት እመቤታችን አይደለ? ማን ነው ቤተክርስቲያናችን ስለ ቅዱሳን ታሪክ የምታስተምረን የራሷ የሆነ እንትኖች አሏት። የቅዱሳን ታሪክን እንትን የምትልበት አስተዳደጋቸው፣ ውልደታቸው የት እንደሆነ ለምሳሌ ቅዱስ ጳውሎስ የት ነው የተወለደ የታደገ በራሷ ቤተክርስቲያን ቱፊት አላት። ቅብብሎሽ አይደለ? በዛ ውስጥ ነው የምናውቀው የቅዱሳንንም ታሪክ እንዴት የት ነው የተወለዱት፣ የት ነው ያደጉት፣ በዘመናቸው ምን እየሰሩ ነበር፣ የሐዋርያትን ኑሮ በራሱ የምናውቀው እምነታቸው ምንድነው። ቅዱስ ጳውሎስ ከልጅነቱ ጀምሮ አስተዳደጉ ምን አይነት ታሪክ ነበረው የሚለውን የምናውቀው በቱፊት ውስጥ ነው። በመጽሐፍ ቅዱስ ላይ በቃ አሳዳጅ እንደነበረ ነው። ከዛ በኋላ ወደ ክርስቶስ መጣ ነው። ግን ከልጅነቱ ጀምሮ ምን ነበረ አስተዳደጉ፣ በምን አይነት ትምህርት ውስጥ ያደገ ነበር የሚለውን ቤተክርስቲያን ናት በቱፊት የምትነግረን። ቁርአኑ ያመጣና ሱራ 3:28 ላይ ሱራ 19:28 ነው። ሱራ 3:28 ሱራ 19:28 ሶሪ የመርየም ልጅ ማን ነው? የአሮን እህት ሆይ አባትሽም አመንዝራ አይደለም፣ አባትሽም ክፉ ሰው አልነበረም፣ እናትሽም አመንዝራ አልነበረችም ይሏታል። ማርያምን ማለት ነው። አሮን የሚባል ወንድም እንዳላት ነው እየነገረን ያለው። ኦኬ አሮን የሚባል ወንድም ካላት ደግሞ በመጽሐፍ ቅዱስ ላይ እንደሚታወቀው 8 ማርያሞች አሉ። የአልዓዛር እህት ማርያም፣ መግደላዊት ማርያም፣ የማነው ስም የአሮን እህት ማርያም ወዘተ 8 ማርያሞች አሉ። አሁን አላስታውሳቸውም፣ ስማቸው ጠፋብኝ። 8 ማርያሞች እንዳሉ ግልጽ ነው መጽሐፍ ቅዱሳችን ላይ። ካዲያ አሮን እህት ሆና የምናገኛ ከመጽሐፍ ቅዱስ የጌታችን የኢየሱስ ክርስቶስ እናት ነች ወይስ ማን ናት ብለን ስንል የጌታችን ኢየሱስ እናት ሳትወለድ በፊት ብሉይ ኪዳን ላይ የነበረች ሴት ናት። ዘጸአት ምዕራፍ 15 ቁጥር 20 ላይ ያለች ሴት ማለት ነው። እስራኤላውያን ከግብጽ ባርነት ነፃ ወጥተው ወደ ርስት ሀገራቸው ሲመለሱ በእልልታ በከበሮ ስትቀበላቸው የነበረች የሙሴ እህት ማርያም፣ ነብይቱ ማርያም ማለት ነው። የአሮን እህት የተባለችው እቺ ሴት ናት የምናገኛ ቁርአን ላይ። የአሮን እህት ተብላ የተጠቀሰችው የጌታችን የኢየሱስ እናት ሳትሆን
በመጽሐፍ ቅዱስ ላይ የተጠቀሰች የነ ሙሴ እህት የነ አሮን እህት የተባለች ዘጸአት ምዕራፍ 15 ቁጥር 20 ላይ የተጠቀሰችው ሴት ናት። አያችሁ ሲኮርጅ አስተካክሎ አይደለም የኢየሱስን እናት አይደለም ይኮርጀው ከስምንቱ ማርያሞች ውስጥ በተጠንቀቅ አልኮረጀም ማለት ነው። አልኮረጀም። ኦኬ አሮን የሚባል ወንድም እንዳላት ማስረጃ አንደኛ ዜና መዋዕል ምዕራፍ 6 ቁጥር 3 ላይ የአንበረምም ልጅ ሙሴ አሮን ማርያም ብሎ ይገልጻቸዋል። የማ ልጅ አንበረም እንግሊዘኛው ላይ ስትመለከቱት አምራን ብሎ ያስቀምጠዋል። አምራን ማናቸው ልጆቹ ሙሴ አሮን እና ማርያም። ስለዚህ እቺ ማርያም የማ ወንድም ናት ተብላለች? የአሮን እህት። ቁርአን ላይ ሱራ 19:28 ላይ የማን ወንድም ተብላለች? የአሮን እህት ሆይ አባትሽ መጥፎ ሰው አልነበረም እናትሽ ማመንዝራ አልነበረችም ተብላ የተገለጸች ነች። ማን ነው የሚባል ወንድም አላት ተብሏል? አሮን። አባቷ ማን ነው በቁርአን ላይ ያለችው ሴት ሲባል ኢምራን። አንደኛ ዜና መዋዕል ላይ ደግሞ አባታቸው ማን ተብሏል? አምራን። የሙሴ የአሮን የማርያም አባት ሱራ 66:12 ላይ የኢምራንም ልጅ ያቺ ብልቷን የጠበቀችውን በእርሷ ውስጥ መንፈሳችን ነፋፋን የሚለው አንቀጽ ማለት ነው። የማ ልጅ ብሏታል? የኢምራን ልጅ። መጽሐፍ ቅዱሳችን ላይ ደግሞ እቺ ሴት የማ ልጅ ናት? የአምራን ልጅ የሙሴ የአሮን እህት አባቷ አምራን የሚባል። ስለዚህ የእመቤታችን አይደለም የሚወሰዳት እመቤታችን አይደለችም። ሲኮርጅ የተሳሳተው ስህተት ሲኮርጅ የተሳሳተው ስህተት ነው። እና እንደዚህ ነው በቃ ቁርአኑ ታሪኮቹን በተመለከቱ የዩሱፍ ታሪክ አለ ሱረቱል ዩሱፍ ላይ ያለው ታሪክ ምዕራፍ 11 ነው። እሱ ላይ ያለው ታሪክን ዘፍጥረት 37ን ገብታችሁ መመልከት ነው። እንዳለ ነው ኮፒ ያደረገው እንዳለ የመጽሐፍ ቅዱስ ሐሳብ። ከዛስ የራሱን ሐሳብ ይጨምርበታል። የራሱን ሐሳብ ሽፍፍ እያደረገ ነው የሚያስገባበት ማለት ነው። እና ኮፒ ያደርግ ነበር። ሰሒህ አልቡኻሪ 5917 ላይ መሐመድ ከአህለል ኪታቦች ኮፒ ያደርግ ነበር ከጸጉር አያያዝ ጭምር። እንዴት እንደምን አሁን በነገራችን ላይ ሲሰሙ እኛ ንጽህና በቀን 5 ምናምን ሲሉ ሰማችኋላችሁ። በኩበት ነበር ሲጸዳዱ የነበሩት ሙስሊም ወገኖቻችን። በማን ነው? በድንጋይ ነበር ይጸዳዳ የነበረው መሐመድ። ጽዳትን እንኳን ወሰደው ከኛ ነው። ይሄው ጸጉር አያያዝ ከክርስቲያኖች ነው እንትን የነበረው። አለባበስ ከክርስቲያኖች ነበር ይኮርጅ የነበረው። ሐዲሳችሁ ነው የሚለው። እናንተ እዚህ ታወራላችሁ፣ ሐዲሳችሁ ግን ኮፒ ያደርግ የነበረው ከአህለል ኪታቦች ከክርስቲያኖችና ከአይሁዶች ነው ብሎ የሚያስቀምጥላችሁ የራሳችሁ መጽሐፍ ነው የሚያዋርዳችሁ። ጽዳትን እኮ እኛ አስተማርናችሁ ሲሉ ተሰማችኋላችሁ። ጽዳትን ከኛ ነው የተማሩት። ጽዳትን ከኛ ነው የተማሩት ከአህለል ኪታቦች ብሎ ነው ያስቀምጠላችሁ። እያንዳንዱ ኮፒ ያደርግ ነበር። አላህ ያላለውን ነብዩ ከአህለል ኪታቦች ኮፒ ያደርግ ይኮርጅ ነበር ብሎ የገዛ ያጎቱ ልጅ አብደላህ ኢብኑ አባስ ነው የዘገበው ሐዲሱን። ኦኬ ከመጽሐፍ ቅዱስ አንፃር እንዴት እንደኮረጃቸው አየና። አሁን ማቴዎስ ወንጌል ምዕራፍ 25 ላይ ያለው ሐሳብ ጌታችን በትንሳኤ ቀን ሲመጣ የሚጠይቀን ጥያቄ ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል የሚለው መሐመድ ቀጥታ በሳሂህ ሙስሊም 2569 ላይ ምን አለ? አላህ የቂያማ ቀን ሲመጣ ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል ብሎ ይጠይቀዋል አደምን አለ። ያን ቀድሞ ከመጽሐፍ ቅዱስ ላይ ያለ ታሪክ ነው። ተኮርጆ ነው ኦፍ ኮርስ ተኮርጆ ያለ ነው። አቡነ ዘበሰማያት እንደኮረጀ ላሳያችሁ አንዴ። አቡነ ዘበሰማያት ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ወደ አባታችሁ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ አስተምሮን የለ? ኦኬ ምን ብሎ እንደኮረጀ ላሳያችሁ። አንድ ቁጥር ጻፉ፣ ውሸታም የምትሉ ሰዎች ካላችሁ ማለት ነው። ኮሜንት ላይ ከምትዘፍኑ አንድ ቁጥር ጽፋችሁ ወደዚህ ጎራ በሉ። ውሸታም የሚል ካለ ማለት ነው። ኦኬ አንድ ጊዜ እንትኑ እንዳወጣላችሁ እንዴት ይኮርጅ እንደነበረ ከነገደ ያላችሁ ሱናን አቢ ዳውድ 3883 ላይ 3883 አንድ ጊዜ አቡነ ዘበሰማያትን እዛው እያነጻጸርኩ ላሳያችሁ ስለፈለኩኝ ላውጣላችሁ። ማቴዎስ ወንጌል ምዕራፍ 6ን እንዴት እንደኮረጀው
ልክ ማታስፈልገዋ ነገር ላይ ገንጠል እያደረገ እንዴት እንደሚኮርጅ ላሳያችሁ። ማቴዎስ ወንጌል ምዕራፍ 6 እና አንተ ግን ስትጸልይ ኦኬ መንግስት ትምጣ ያ ሐዲሱን ያዙ ራሳችሁ ሄዳችሁ ቼክ እንድታደርጉ ቁርአኔስ.com ብላችሁ ሐዲስ ሚል ይመጣላችኋል። እያንዳንዱ ቁጥር እየጻፋችሁ ይመጣላችኋል። እያንዳንዱ ማለት ነው። ምንም የቴክኖሎጂ ዘመን ነው። በጣም ቀላል ነው መረጃዎችን ለማግኘት። ኦኬ እንዲህ ይላል ሱናን አቢ ዳውድ 3883 አቡ ደርዳ እንዳስተላለፈው ያላ መልእክተኛ ሰላም በርሳቸው ላይ ይሁንና እንዲህ ሲሉ ሰምቸዋለሁ። ከናንተ መካከል የሚታመን ቢኖር ወይም ወንድሙ የሚታመን ቢኖር እንዲህ ይበል፣ በሰማይ የምትኖር ጌታችን አላህ ሆይ ስምህ ይቀደስ፣ ትእዛዝ በሰማይና በምድር የበላይ ሆኖ ይገዛል። አስተውሉ። ማቴዎስ ወንጌል ላይ ምን ብሎናል ጌታችን ኢየሱስ? አባታችን ሆይ ስትጸልዩ ምን በሉ ብሏል? በሰማይ የምትኖር አባታችን ሆይ የምትለዋን ምን ብሎ ቀየራት? ይሄንንማ ብዬ ነው ማነብላችሁ። ቆይ ጉፋን እንዲዘኛ አልፈልግ። በሰማይ የምትኖር ጌታችን አላህ ሆይ ብሎ ቀየረው። በሰማይ የምትኖር አባታችን ሆይ የምትለዋን በምን ቀየራት? አባታችን ሆይ የምትለዋን በሰማይ የምትኖር አላህ ሆይ። አባታችን ሆይ ማለት አይቻልማ። በሱራ 5:18 ላይ አይሁድና ክርስቲያኖች የአላህ ልጆች ነን አሉ። ታዲያ አላህ ልጆች ከሆናችሁ ለምን በኃጢአታችሁ ያሰቃያችኋል? እናንተ ከፈጠራችሁ ባሪያዎች ብቻ ናችሁ ብሏል። እኔ አባት አይደለሁም ብሏል። አባትነቱን ይቃወማል አላህ። ስለዚህ እቺን አባት የምትለዋን ከወሰደ ከእስልምናው ጋር ይጋጭበታል። ኦኬ ስለሚጋጭበት ምን አለ? በሰማይ የምትኖር አላህ ሆይ። ኦኬ ምን ብላችሁ ጸልዩ አለ? በሰማይ የምትኖር ጌታችን አላህ ሆይ። ኦኬ አንድ ጊዜ ልጨርስላችሁና እንቀጥላለን። አህመዲን አንድ ያውጡ ቆይ ላንብብላችሁ እኔ ነው ወርኝና እኮ ላንብብላችሁና ከዛ እንቀጥላለን። እኔ እናንተ ችግር የለም አይደለ? ሳላነብ ምኑን ተረድተህ ትመልስልኛለህ? ሐዲሱን ያዘው እስከዛ ድረስ ቼክ አድርግ ለመረጃም እንዲጠቅም። ሱናን አቢ ዳውድ 3883 ቼክ አድርግ እስከዛ ማለት ነው። ኦኬ ምን አለ? አንድ ሰው ወንድሙ ቢታመም ምን ብሎ ይጸልይ አለ? በሰማይ የምትኖር ጌታችን አላህ ሆይ ስምህ ይቀደስ፣ ትእዛዝህ በሰማይና በምድር ሆኖ ይገዛል። ጌታችን ኢየሱስ ምን ብሎናል? ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ጀምሮ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ትእዛዙ በምድር ይገዛል ማለት ነው የጌታችን። ምህረትህ በሰማይ እንደሆነች እንዲሁም በምድር ትሁን። ምንህ በሰማይ እንደሆነች ምህረትህ በሰማይ እንደሆነች እንዲሁም በምድር ትሁን። ኦኬ ምን ብሎናል? የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ኃይል፣ ለክብር፣ ምስጋና ለዘላለሙ አሜን ብሏል አይደል? አባታችን በሰማይ የምትኖር ስምህ ይቀደስ ብሎ ካለ በኋላ አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብሎ አይደል እንትን ያለው። ከዛስ አላህ ምን አለ? ምህረትህ በሰማይ እንደሆነች እንዲሁም በምድር ትሁን፣ ኃጢአታችንን ስህተቶቻችንን ይቅር በለን፣ አንተ የመልካም ሰዎች ጌታ ነህ። ይህ በሽታ እንዲፈወስ ከምህረት ከፈውስ ፈውስን አውርድ። ያሁን ከማቴዎስ ወንጌል 6 ላይ ነው የተኮረጀው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን እንጂ። ያሁን ከመጽሐፍ ቅዱሳችን የተወሰደ ማለት ነው። አንተ መሐሪ ነህ እያልነው ነው አይደል? ኃጢአታችንን ይቅር በለን የምንለው ይሄንን ኮፒ አድርጎታል። አባታችን የምትለዋን ግን ገንጠል ትገነጠላለች። እቺ ትገነጠላለች። እሺ ቀጥለ አህመዲን አለ። ምንድነው? ስለ ኩረጃ ነው ርዕሱ አለ። እየሰማኝ ነው። አዎ እና ያነሳሽ ነበርና ሐዲሶችን ታነብያለሽ? አንተ አታነብም? ቆይ መጀመሪያ የምጠይቅሽ መልሽልኝ። አንተ ለምን ትጠይቀኛለህ? እየጠየቅኩ እኮ ነው። መሐመድ ይኮርጃል እያልኩ ነው እኮ ልንሄድ ነው እኮ ወደዛማ ልንሄድ ነው እኮ። የጠየቅኩሽን መልሽልኝ። ሐዲሶችን እያነበብሽ ነው እኮ። አሁን መልሱ ላይ ብቻ ታተኩርና መሐመድ ይኮርጅ ነበረ ማስረጃ
እንድትጠይቅ አይደለም መረጃዎች እንዴ መጀመሪያ ተረጋጊና መልሽ። እያነበብሽው ነው አይደለ? ስለ ሐዲሳቶች ታውቂያለሽ እኮ ማስረጃውን ብለህ ትጠይቃለህ። ማስረጃውን ላውጣልህ እየተባልክ እኮ ነው። አትሰማም እንዴ? መጀመሪያ ወደ ማስረጃ ከምንሄድ በፊት መጀመሪያ የምጠይቅሽ መልሽልኝ። ስለዚህ አንተ ተረት ብቻ እያነበብሽ ነው አይደለም ወይ? ባወራሁት ነገር ላይ ተረት ሳወራ እኔ ካንተ ጋር እንትን አይደለም፣ ጊዜንም አልፈጅም። ስለማነብ እኮ ነው ማስረጃ ማወጣልህ አይደለ? አይደለ እኮ ዲነር ነው እኮ እንደዛ። መጀመሪያ ተረጋጊ። አሁን ዝም ብሎ ማውራትና መሞገት ይለያያል። ተረጋጊና ሌላ ወሬ አላስወራህም። የገባህ ውሸት ነው ወይ አይደለም በሚለው ልታወራ ብቻ ነው አይደል? የገባህ ወይ? እሺ አንቺ ስለ ሐዲስ ምንነት ሳታውቂ እንደስ ስለ ሐዲስ አንቺ ፕሬዘንት ታደርጋለሽ። ኦኬ አንተ ታስተምረናለህ። አሁን አንተ እኔ የማወጣውን ሐዲስ ስህተት ነው ብለህ ካልክ አንተ ላስፋህና ና እኮ ስለማውቅ እኮ ነው ሐዲስ አውቃለሁ ብለሽ ነው ስለ ሐዲስን ጠቅሼልሃለሁ። አንተ ስህተት ነው ካልክ አውጥተህ አንቺ የጠቀሽው ሐዲስ ስህተት ነው ብለህ ታሳያለህ። ዳኢፍ ነው ምናምን ብለህ ሰነድ አሳይተህ ታሳያለህ። እስቲ አንተ የምትሰራ ነው ልናገር። ተረጋጊ መጀመሪያ። ታብታብ ታደርጋለህ። ተረት ልታወራ ነው አንተ። ትገባለህ። አይ የጠቀሽው ሐዲስ ስህተት ነው በሚል ማስረጃ ካለ ይኸው አሰፋው ከፍተህ ታሳያለህ። ከዛ ውጪ የሐዲስ እንትንን አንተ ራስህ ከኔ እየተማርክ አይደል? ነው ገብተህ ይላል ወይስ አይልም የሚለውን ቁጥር ይዘህ እኮ ሄደህ ቼክ ልታደርግ እኮ ነው። ገና አታውቀውም ሐዲሱን ራሱ። የማታውቀውን እያስተማርን ስለ ሐዲስ ታውቂያለሽ፣ እሱን ልገመግመኝ ነው የመጣኸው? ስለማቅ መሰለኝ እያወጣው እያሳየውክ ያለሁት አንብበህ የማታውቀውን ነገር። እልቅ ዋሽቼ ከሆነ አይ ያወጣሽው ሐዲስ ዳኢፍ ነው ካልክ ዳኢፍ የሆነበትን ይኸው አስፍቼ እንትን እልሃለሁ፣ አውጥተህ ታሳያለህ። ተረት የምታወሩ ልጆች ታብታብ እያደረጋችሁ ተረታችሁን እንትን ተጽናኑ። በማስረጃ በመረጃ እያወራን ስለሆነ ማስረጃውን አውጪ እስቲ፣ እንደዛ የሚልበትን አሳይኝ። ይኸው አውጥቼ አሳያለሁ፣ ችግር የለው። ገና ግምገማ ይገባል እንዴ? ኡስታዞችን ገምግም። እሺ ሌላ ውሸት ነው የሚል ብቻ አንድ ቁጥር ይጻፍ። ውሸት ነው የተባለው ነገር ውሸት ነው የሚል ብቻ አንድ ቁጥር ይጻፍ። ሰላም ላንቺ ይሁን እህቴ። እንዴት ነሽ? እንዴት ነሽ እህታችን? ይሰማል? ትሰሚያለሽ? እንዴት ነሽ? ቃለ ሕይወትን ያሰማልን ሀቢብቴ። ወላ ላዝም ይሄ እፎይ ከተናገረ ጀምሮ ይኸው ክርስቲያኖች ይናገራሉ፣ ይጠይቃሉ፣ አንድ መልስ የሚመልስ የለም። ዝም ብለው ያዳርቋቸዋል። ክርስቶስ ምስክሬ። እንዴ ክርስቲያን ነሽ እንዴ? ሙስሊም መስለኛል። ሙጂላ ብሎ ክርስቲያን አለ እንዴ? ሙጂላ ምን ማለት ነው? ትርጉሙን ንገሪኝ። ጁሊያ ነው ሀቢብቴ። ኦኬ ሙጂላ አልኩኝ፣ ሶሪ ጁሊያ ምን ማለት ነው ግን? ጁሊያ ራሱ ሙጂላ መስለሽኝ እኮ እንደውም ቀድሜ ያስገባውሽ እኮ ሙስሊም መስለሽኝ ሙጂላ በሚል ተረድቶ ማለት ነው። የፈጣሪ ያለ ምን ማለት ነው ጁሊያ? ጁሊያ እኔ እንጃ፣ አረቦች ያስቀመጡልኝ ስም ነው። ኦኬ ሰላም ናችሁ ወይ? እንዴት ናችሁ? ማማይ እርሶ ሰውዬ እኛ ሰውዬ እኔስ ለስንቱ መልስ አርዲ ሙሽራ ነው ብዬ ለስንቱ ልመልስ? ሞሸርሽ እንዴ ጠፋ ምናምን ሲል በቃ እሱ ተሞሽሮ ነው ምናምን አልኳቸው። በዛ መሆን አለበት እንጂ መቼም አይናችን እያየ ሰላም ብያለሁ። ሁላችሁንም ላይ ምታች ያላችሁ ቃላት እንደሚያወራብኝ አይደለም፣ እኔ ስራ በዝቶብኝ ነው። አይ በጣም ግን አስተዋሽ አለ የምር
አርዲን አረ ጠይቁልን አርዲ በኮሜንት እንዳለ በጣም ነበር ይጽፉ የነበረው። የት ገባ በጣም በውስጥ ራሱ መምህር መላኩ ራሱ ደውለው ነው የጠየቁኝ። የምር በስመ አብ እግዚአብሔር ያክብርልኝ። እውነት ነው ተናግራለሁ እኮ እስከ ማርች መጨረሻ ድረስ ስራ ይበዛብኛል እጠፋለሁኝ ትንሽ ብያለሁ። አሁንም 1-2 ሳምንት ይቀረኛል እመጣለሁኝ ግን አለን። አረና ቁርአን ተጠብቋል አልተጠበቀም የሚለው ርዕስ ራሱ ጠፋ እኮ። ትናንት አረ ሪከርድ ያደረኩት የሆነ ድምጽ ነበር ላርድ ልካለሁ እያልኩ ለቢኒና ለምረታ እየነገርኳቸው ነበር። ማታ ባሳወቃቸውና ሳወቃቸው የሚለው ሱረቱ ዩኑስ ላይ እሱን ቆይ ልክላለሁ። አዲስ ነው ትላንትና ቀዳውት። አረ ላኪልኝ። ኦኬ ልክላለሁ። ቆይ ያ ድምጽም ትንሽ ጎርነን ብሏል። እኔ ጋር ጠዋት 12 ሰዓት ስለሆነ ነው። ኦኬ ስራ የለም ዛሬ ነው? የለም አይ ዛሬ። ስለዚህ ዛሬ ፍሪ ነው ማለት ነው። አንለቀው ታችሁላችሁም አይቻለሁኝ። ሰላም ብያለሁ። ዜል መዲ ሁላችሁም ሰላም ብለናል። ላይም ያላችሁ እንኳን ደህና መጣችሁ። ሰላም ይብዛ ወንድማችን እንኳን ደህና መጣ። እግዚአብሔር ይመስገን። ጁሊያ ማን ነበር ያለችሽ? ሙንጅል ነው ያለችሽ? ሙንጅል ብያለሁ። ሙንጅል ነው ሙንጅል ኤርዲ ማማዬ መነጽር ግዢ እንዴ አለኝ ጌታን አለ። ቢኒ በሾርኔ ሲነካኝ ምን ቢለኝ ጥሩ ነው ቢኒ መነጽር ግዛ ይለዋል። እኔ እንደሌሎቹ መነጽር አያስፈልገኝም አላለ። ይኸውልሽ ጁሊያ የምትባል ልጅ ነበራት ማዳሜ ማለት ነው። እና የሷ ስም ነው ያስቀመጠችልኝ። ምንድነው ስላት ጁሊያ ማለት አበባ ነው አለች። አስተረጎምሻት አሁን ነው ኖ ገና ስጠራኝ ማለት ነው። የልጇ ስም ምንድነው ስላት አበባ፣ አንቺም ጁሊያ ነሽ አለች። አሁን ቤት ሲጠሩን ሁሉ ያኔ የኔ ሲጠሩኝ እሷ ይመስላታል፣ የሷ ሲጠሯት የኔ ይመስለኛል። የገባች ሙስሊም አለች ናዲያ። ተመለሽ። ያው ቀጥይ ወደ ርዕስሽ ማለት ያ የኢሳ አባት ማን ነው በሚል ነበርና አንዲት እህታችን ገባችና ቁርአን ከመጽሐፍ ቅዱስ ኮርጇል፣ መጽሐፍ ቅዱስ ከኛ ቁርአን ኮርጇል እያሉ ይጨቀጭቁኛል ሙስሊሞች። እና መጽሐፍ ቅዱስ ነው ኮረጀው። ኦኬ አሪፍ ነው። አይ እሱን የኮረጀው በሚል ነካነካ እያደረኩኝ ነበር፣ የኮረጃቸውን ነገሮች ሐዲሳቶች ምናምን። በቃ ወደ ርዕሳችን እንመለስ። የኢሳ አባት ማን ነው በሚል ያ ማለት ምን ማለት ነው መሰላችሁ? የአንደኛ ክፍል ተማሪ የ12ኛ ክፍል ተማሪ ፈተናውን ያለፈው ከኔ ኮርጆ ነው ብሎ እንደመናገር ማለት ነው። 12ኛው ክፍል እንደዛም ነው። እናት ልጅ ወልዳ ልጇስ ማለት ማማጥን ከልጇ እንደተማረች እንዴት ነው እንደዛ ይሄዳል? ምን ምሳሌ ያ ማማጥን ከልጇ እንደመማር ማለት ነው የማይመስል ነገር። አንዳንድ ጊዜ ሙስሊሞች ተማረች ነው ሁሉ ያስተምርሻል አንቺ በቃ ወይ ጉድ አይደለም። እሱንም አውቀዋለሁ፣ ግን ለዚህ ለምሳሌ ነው ኤፌሶን ሳይፍሻል ያው ለምን እንዳገስኳት እኮ ነው የግራ ጎን ነው። ያይ በጣም ይገርመኛል አንዳንዴ ምን ያህል እንደሆነ አረዳዳቸው አሉ። ምክንያቱም እዚህ ቲክቶክ ላይ የገቡ መጽሐፍ ቅዱስ ከቁርአን በኋላ ነው የተጻፈው ብለው ሁሉ የሚያስቡ እንደዛ አይነት ሙስሊሞች ሁሉ አሉና እርግጥ በእንደዚህ አይነት አረዳድ እስልምና ውስጥ የሚቆይበት አንደኛው ምክንያት በእንደዚህ አይነት አረዳድ ነው የሚለውን እንድናይ ነው የሚያደርገን። ምክንያቱም በምንም አይነት አንድ ያነበበና ያወቀ ሰው መቼም መጽሐፍ ቅዱስ ከቁርአን በኋላ ነው የተጻፈው ብሎ ስለማያስብ። ለማንኛውም ወደ ተመለሱና የገባችው ሙስሊም ናዲና ሙስሊም ነች። ተቀበላት አርዲ በቃ በአዲስ ኢነርጂ ነው የመጣው። ታስፋክ አንዴ መጣ። እሺ
ናዲና ሰላም፣ እንዴት ነሽ? ይሰማሻል ናዲና? 12ኛ ነው ዩኒቨርሲቲ። ልክ ነው። እሺ ናዲና አይሰማትም መሰለኝ። ለማንኛውም እንግዲህ በተነሳው ርዕስ የኢሳ አባት ማን ነው በሚለው ላይ እንግዲህ ሙስሊሞች ገብታችሁ መመለስ የምትችሉ ከሆነ ገብታችሁ መልሱ። ሙስሊሞች አንድ የሚናገሩት ነገር አለ። አላህ የሰው ልጅን ሲፈጥር በአራት አይነት አፈጣጠር ነው የፈጠረው ብሎ የሚናገሩት አለ። አደምን ያለ አባት ይላሉ፣ ሐዋን ከአደም፣ ከዛ ከፍትወት ጠብታና ከዛ ደግሞ ኢሳን ማሚን አደምን ከጭቃ፣ ከዛ ኢሳን ያለ አባት ይላሉ። ኢሳ ኢብኑ መርየም ነው እኮ የሚባለው ራሱ በአጠራሩ ለየት ብሎ የሱ ኢሳ የመርየም ልጅ ብለው ነው እንግዲህ ብዙ ጊዜ ያው በአረቦች ኢብን ተብሎ በአባት ነው ያው እኛ በአባታችን ስም እንደምንጠራው ማለት ነው። እገሌ ተብሎ ኢብን የእንትና ልጅ ተብሎ ይጠራል በአባት። ያው የኢሳ ግን ኢብን መርየም ነው የሚባለው እና አባቱ ማን ነው የሚለውን ብትነግሩን መልካም ነው። ወይፎ ያስጨናቂ፣ ወይፎ ያስጨናቂ። ይኸው 20 ፎ ያለ ተመለከታችሁ። እንትኑ ራሱ አርዲ እንዴ ሰሞኑን አልነበርክም? እና አርዲ የት መቼ ነበርኩ? ብዙ ነገር ሰምተሃል? ኖ ያለው ነገርማ ሰምቻለሁ። እኛ ግን አሁን የኢሳ ነገር ላይ ማለት ነው ወደ መርየም በራሱ መጥቶ የነፋው አካል አላህ ነው ወይስ ጅብሪል ነው የሚባለው ነገር ራሱ መነሳት አለበት። እንግዲህ ቁርአኑ የሚለው እኛ ከመንፈሳችን ነፋንባት ነው የሚለው። ነፊው አካል ደግሞ ጅብሪል ነው። እንግዲህ እንዴት እንደሆነ መጠየቅ አለበት ነው የምትዩ። ከመንፈሳችን ወስደን ነፋንባት ብሎ ቁርአን ላይ ያስቀምጣል። ያው አላህ ግን ደግሞ እንዳልመጣ ይታወቃል። ጅብሪል ነው እንደዛ ያደረገው። ስለዚህ ጅብሪል መንፈሱን ይዞ መጥቶ ጅብሪል ለወየ የነፋው እንዴት አድርጎ ነው ይሄ ነገር የሚለውን ብታስረዱን ጥሩ ነው። ከዛም ባሻገር ደግሞ እኔ ደግሞ በግል የምጠይቀው ጥያቄ ደግሞ የኢሳ አወላለድ ላይ ለምሳሌ እኛ በክርስትና ኢየሱስ ክርስቶስ ከድንግል ላይ ተወለደው ብለን ስንናገር ከድንግል የተወለደበት ምክንያት አለው። ምክንያት አለው። ከሰማያ ሰማያት ወርዶ ስጋን መልበስ ስላስፈለገው ከድንግል ተወልዶ በድንግል አድሮ ከድንግል እንደተወለደ በዛ እናምናለን። ያ ደግሞ የሆነበት ምክንያት እሱ ራሱ ክርስቶስ አምላክ ስለሆነ ቅድመ ዓለም የነበረ እግዚአብሔር ወልድ ስለሆነ ያንን ነገር እንዳደረገ ስለ ሰው ልጆች ኃጢአት እንደመጣ የሚሉት ብዙ ታሪኮቹ ከዛ ጋር ተያይዞ የሚመጡ ናቸው። በእስልምና ግን ኢሳ ከመርየም በድንግልና ነው የተወለደው ብለው ያስተምራሉ። ለምሳሌ ይሄ እንዲሁ ከክርስትና ያልተወሰደ ሐሳብ ከሆነ ምንድነው የኢሳ ከድንግል መወለዱ ትርጉሙ ምንድነው? ጥቅሙ ምንድነው? ለምንድነው ከድንግል የተወለደው ኢሳ? በእስልምና ሲባል የኢሳ ከድንግል መወለድ ተአምር ነው ይላሉ። ተአምር ነው። ግን አንድ ነገር ልብ ሊባል የሚያስፈልገው ነገር ምንድነው? ተአምር ሲደረግ ተአምር ለሰዎች አንደኛ ወደ እግዚአብሔር መመለሻ ምልክት እንዲሆን እግዚአብሔር መኖሩን ኃያል መሆኑን ታላቅ መሆኑን ማሳያ ምልክት እንዲሆን ነው ተአምር የሚደረገው። ሰዎችም ምስክር እንዲሆኑ ለዛ ተአምር የሚደረገው ለዛ ነው።
ኢሳ ግን ከድንግል ተወለደ ሲባል መርያም ያተረፈችው ነገር ምንድነው? ሰዎች ተአምር ነው ብለው ተገርመው ተደንቀው በፈጣሪ አመኑ ወይንስ ቁርአን እንደሚነግረን እንዲያውም የተከሰተው ምንድነው? መርያምን ምን አይነት መጥፎ ነገር ሰራሽ አይሁዶች ምን አይነት መጥፎ ነገር ሰራሽ ያለ ትዳር ከትዳር ውጪ ልጅ ወለድሽ ብለው ወቀሳ ውስጥ ከመክተት ውጪ ምን አይነት ተአምር ነው የሆነው የሚለውን ሙስሊሞች በዛው ደግሞ አያይዛችሁ ብታብራሩ መልካም ነው። ምን አይነት ተአምር ነው? እና እሱ ትልቅ ጥያቄ ነው። ብዙ ጊዜ የሚሆነው ነገር ምንድነው? በእስልምና ላይ ሐሳቦች የተወሰኑ ሙሉ ያልሆኑ ሐሳቦች እንዲሁ ኮፒ ተደርገው በመወሰድ ኮፒ ተደርገው ይወሰዱና እዛ ውስጥ ሲገቡ ግን ቦታቸውን አያገኙም። ታሪኩ አብሮ የሚገጥም አይደለም። ኢቭን ከስሙ ከመሰረታዊ ከስሙ ድረስ ተነስታችሁ ምን ማለት ነው? ኢሳ ማለት እንግዲህ ሩት ወርድ አለው ወይንም የመመስረቻ ቃሉ አለው የመጣበት ቃል አለው። ምን ማለት ነው ኢሳ ማለት? ኦኬ እኛ እንግዲህ ኢየሱስ ሲባል ኢየሱስ ምን ከሚለው ቃል የመጣ እንደሆነ ትርጉሙ ምን እንደሆነ ለምን እንደዛ እንደተባለ ምክንያቶቹ በሚገባ የሚታወቁ ናቸው። ኢሳ ትርጉሙ ምንድነው? ምን ማለት ነው? ለምንድነው ኢሳ የተባለው? አያችሁ እንደዚህ አይነት ነገር ምንድነው? ታሪክን በአግባቡ ካለ መረዳትና ካለ መተንተን ዝም ብሎ ኮፒ ተደርጎ ቢወሰዱ። አሁን ለምሳሌ እኔ የማማዬን ስም ዝም ብዬ ማማዬ ብዬ ወስጄ ስለ ማማዬ ታሪክ ብናገር ማማዬ ማለት ምን ማለት ነው ብሎ ሰው ግን መጥቶ ሲጠይቀኝ አጥጋቢ ምላሽ ማልሰጥ ከሆነ ወይንም ባለ ታሪኩ ከሚያውቀው ታሪክ ውጪ ምላሽ ምሰጥ ከሆነ ይሄንን ዝም ብዬ ቀድቼ የወሰድኩት ታሪክ ነው እንጂ እውነት እኔ ስለ ማማዬ የሚያውቀው ነገር አለ ማለት አይደለም። የኢሳም ነገር እንደዚሁ ነው። ምንድነው? ለምንድነው ኢሳ የተባለው? ለምንድነው ከድንግል የተወለደው? ማን ነው አባቱ? እንደዚህ አይነት የሚሉ ጥያቄዎችን አብሮ የሚያመጣ ስለሆነ ኢሳ የማን ልጅ ነው? የሆነ ተፍሲር ላይ ጅብሪል ኦኬ አይቱ ቁርጡቢ ተፍሲር ላይ እንደዛ ይላል። ኦኬ ሙስሊሞች ካላችሁ እንግዲህ እንግቡና እዚህ ነገር ላይ ብትናገሩ ስሙ ማን ነው የሚለው ላይ ትርጉሙ ምን ማለት ነው? ከዛ በመጀመር አባቱ ማን ነው? ከድንግል የተወለደበት ምክንያቱ ምንድነው? እነዚህ ነገሮች ብትነግሩ። ኦኬ መሐመድ ወዳ ሰላም ነው። እግዚአብሔር ይመስገን። እንዴት ነህ መሐመድ? እንኳን ደህና መጣ። እሺ ጥያቄን ሰምተሃል? ጥያቄን ሰምቻለሁ። ጥያቄን ጠይቅና እኔ ደግሞ በቂ መልስ እሰጥሃለሁ። ነገር ግን ጥያቄን እየመለስኩ ልታቋርጠኝ አትችልም። አንተ የፈለከውን ጠይቀህ እንደዛ ያስማማናል። ችግር የለም። አንተ ብቻ ከርዕሱ ጋር ተያያዥ የሆነ ነገር መልስ። ከርዕሱ ጋር ተያያዥ ሳይሆን ከጥያቄው እውነተኛውን ጥያቄ መልስ። አንተ እያቋረጥከኝ አንተ የፈለከውን አልመልስም። ስም አንተ ጥምብ የክርስቶስ ልጅ ከዚህ ጋር አታውራ፣ አስወጣው። የሚገርም ነው ግን ሙስሊሞች መቼም ምን አይነት ባህሪ እንደሆነ የምትይዙት በጣም የሚገርም ነው። በጣም ድንቅ ነው። መቼም ይሄ የሚያሳየው ምንድነው? የመሐመድን ፍሬ የሚያሳይ እውነት ስርዓት። እንደዚህ አይነት ስርዓት ማጣት ምን ማለት ነው?
ገና ለገና ገና ማውራት መጀመር የተጠየቀው ጥያቄ ምን ማለት ነው ኢሳ ማለት ምን ማለት ነው ተብለህ ነው የተጠየቀው። የምትመልሰው መልስ ግን በጣም የሚያሳፍር ነው። ተሳድቦታ እንደ ሰሞት ባሮክ የሚሎች ተመችታችሁኛል። አሁን ልክ ሊል ክርስቶስን ሊሳደብ ሲል ነው የተነገሉት። አዋረኩ ሙስሊም አስገቡ። ዓለም እንዴት ነሽ? ሰላም ብያለሁ። ዓለም ማታ ሼር አድርጌልሽ ነበር አንድ አዝናኝ ርዕስ ይዘን እሱን ታች ላይ የሞሉት እንዳለ ክርስቲያኖች ናቸው። ቆይ እኔ የምለው ክርስቲያኖች አሁን ወደ 60 ምናምን ሰዎች ናቸው የሚታዩ እንዳለ ክርስቲያኖች ናቸው። እሺ ምን እናድርግ? ቆይ እናንተን እናስገባ ወይስ ሙስሊሞችን? ሙስሊሞች እስቲ አንዳንድ ቁጥር ጻፉ። በነካ እጃችሁ አርዲን ፎሎ አድርጉት ሁላችሁም 1000 ምናምን ሰዎች አስገቢኝ እስቲ። እኔ ኮሜንት ላይ መሳብ አልችልም እና ኮሜንት ላይ አንዳንድ ቁጥር የሚጽፉትን ሳባቸው አስገቢኝ። ሙስሊሙ ማለታቸው ምንድነው ግን አሁን ቅድም ከገባው ልጅ አንድ ነገር እንደው ለምንድነው ራሳችሁን ጠይቁ እስኪ። ምንድነው እንደዚህ ቁጣ የሚያስብለን ነገር ምንድነው? ለምንድነው ገብቼ መልስ መመለስ ያልቻልኩት? ወይንስ በስርዓትስ መልስ የማልመልስበት ምክንያት ለምንድነው ብላችሁ ራሳችሁን ጠይቁ። ሰው መልስ ሲያጣ ነው ቁጣ ዱላ እንደዚህ አይነት ነገር ውስጥ የሚገባው። ለዛ ነው እና እንደዛ አይደለም ንግግር መሆን ያለበት። እንደዛ አይደለም። በቃ መልስ ካላችሁ ተመልሳላችሁ፣ ከሌላችሁ እንኳን እኮ በቃ ዝም ማለትም እኮ ያባት ነው። የበለጠ በተናገራችሁ ቁጥር የበለጠ እንደዚህ አጉል ነገር ባነሳችሁ ቁጥር እናንተ ሳትሆኑ እምነታችሁን ነው የሚያሰድበው። ምንድነው ከእምነታቸው ምንድነው የሚማሩት የሚለውን ነገር ነው የሚያሳየው። እንደዛ ባታደርጉ ጥሩ ነው። መልሱ ላይ ብቻ ትኩረት አድርጉ። እሺ ማንም እንዳይ እሺ ችግር የለም። ለማንኛውም ሙስሊሞች ቀላል ጥያቄ ይመስለኛል። የኢሳ አባት ማን ነው? ኢሳ ስሙ ምን ማለት ነው? ለምንድን ነው በድንግልና የተወለደው? የሚሉትን ነገሮች ገብታችሁ አብራሩ። በተለይ ደግሞ ወደ መጽሐፍ ቅዱስ ውስጥ ሳገቡ እስልምና እውነት የበፊቶቹን መጽሐፍቶች የማይቀበል ከሆነ እዛ በራሱ ማብራራት መቻል አለበት ማለት ነው። የማይቀበል ስላችሁ እንግዲህ እጃችን ላይ ያለውን መጽሐፍቶች ማለት ነው። እሺ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን አለሁ። ክርስቲያን ነህ እንዴ? ክርስቲያን ነኝ። አንድ ነገር ለማለት ነው። ፈቃዳችሁ ከሆነ ግን ሰዓት የሚይዝባችሁ ከሆነ ችግር የለውም እወጣለሁ። እሺ አይ ከማረጅም ነገር ካልሆነ ችግር የለም። ረጅም አይደለም። እሺ ማለት የእግዚአብሔር ነገር በጣም ግርም ይለኛል። እውነት ማለት እውነተኛነትን በተለይ መጽሐፍ ቅዱስን የምናነብ ከሆነ እውነተኛነቱ ቃሉ የማይሻር መሆኑ በጣም ይገርመኛል። እዚህም ደግሞ ትልቁ ነገር የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ያለችው ቃል ትገርመኛለች። ማለት በዛን ጊዜ ለአሕዛብ ሁሉ ይህ የመንግስት ወንጌል እስኪሰበክ ምናምን የሚለው አሁን ወንጌል በጣም ተቀጣጥሏልና ለማያምኑ ያው አሕዛብ የሚለው የማያምን ነው ያው ብለን በትርጓሜ የምንረዳው ማንኛውም ሰው ያው ግዴታ ሙስሊም ሳይሆን የማያምን በቃ በክርስቶስ እንደሞተለት
ክርስቶስ ለኛ ብሎ እንደመጣ ማያምን በሙሉ አዛብ ነው። ስለዚህ ይሄ ቲክቶክ ፕላትፎርም ደግሞ እቺኛዋን የእግዚአብሔር ጥቅስ ከዛን ጊዜ ከዚህቺ የመንግስት ወንጌል ከተሰበከች በኋላ መጨረሻው ይመጣል ነው የሚለውና እቺን ለማለት ነው ፈልገው። አሁን ሰው ማያምነውም ሰው ማንንም ሰው ሙስሊም ብትሉት ማንኛውም ማያምን ሰው ወንጌልን ከአንዳንድ ደካማ ክርስቲያን ይቅርታ ግለቃሉ ከአንዳንድ ደካማ ክርስቲያን የበለጠ ስለ ወንጌል እያወቀ ነው። እናንተንም በመከታተል ሌሎችም ላይ ያሉትን ሰዎች በመከታተልና ይሄን ቤቱንም ብዙ ጊዜ እከታተላለሁ። እቺን ለማለት ነው የፈለኩትና አንዳንድ ሙስሊም ቤቶችም ገብቼ እቺን ነገር ጠቅስብላችኋለሁ። እቺን ነገር እንዴት ነው የምታዩት ስላቸው ጊዜ ብዙ ጊዜ እንደውም የሚመልሱልኝ መልስ ያው ወደ ራሳቸው ነው የሚወስዱት። ትክክለኛው ኤንጅልኛ ጋር ያለው ምናምን ነው የሚሉኝና እቺ ነገር ስለምትገርመኝ ነው። ማለት ብዙ አለ ብዙ በጣም ብዙ አለ፣ ግን እቺኛዋ በጣም ኢዚ ነች ሰው ሁሉ እንዲረዳ ምን ያህል ባይብል ሪል እንደሆነ የምትለው ለማስተላለፍ ነው። በጣም አመሰግናለሁ። ክብረት ይስጥልኝ። አሜንሽ ወንድማችን እውነት ነው። በጣም ፍጥረት ሁሉ የእግዚአብሔርን ወንጌል መስማቱ አይቀርም። የኢየሱስ ክርስቶስን ለሰው ልጆች የከፈለውን ዋጋ በአንድም በሌላ መልኩ መስማቱ አይቀርም። የመጨረሻው ቀን ከመድረሱ በፊትና ይሄ ደግሞ ይፈጸማል ብለን እምነታችንም ነው ተስፋችንም ነው። እንግዲህ ጆሮ ያለው ልብ ያለው የሚያስተውል ይህንን ነገር ያስተውላል። እና እውነት ብለሃል፣ ልክ ነው። ብሩኬ እንኳን ደህና መጣ ነበርክ፣ ግን እንኳን ተመልሰ መጣ። እሺ ከታች አንድ ሙስሊም ልጅ እንትን እያደረገ ነበረ፣ ኮሜንት እያደረገ ነበረ። ኢሳ አባት የለውም ተአምር ነው ብሎ ኮሜንት እያደረገ ነበር። ገብተህ ብትመልስ የበለጠ ይመረጣል። አንድ ቁጥር ጻፍና ሙስሊሞች ካላችሁ። ኦኬ ሚስተር አብዱል ሐፊዝ ገብቷል። እንኳን ደህና መጣህ አቶ አብዱል ሐፊዝ። አቶ አብዱል ሐፊዝ እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እሺ እንግዲህ ጥያቄውን አዳምጣሃል ብዬ ተስፋ አደርጋለሁ። አይ አሁን የገባሁት እንደ አጋጣሚ አሁን የገባሁትና የገባሁበትም ምክንያት ምንድነው? ቪዲዮ እንደ አጋጣሚ የሆነ ቪዲዮ አይቼ ነበር። ከዛ ላይቭ መሆናችሁን ሳቅ ጥያቄ ለመጠየቅ ነው የገባሁት። እሺ ጥያቄ ነበረን ግን እና ከርዕሱ ጋር የተያያዘ ነገር ቢሆን የተሻለ ነው። ያው ርዕሱም ፊት ለፊት ስክሪኑ ላይ ተለጥፎት እንደምትመለከተው ነው። ምንድነው መሰለክ፣ ያው እኔ ተማሪ ነኝ። ስለ እስልምና በመማር ላይ ያለው ሰው ነኝ። ሙሉ እውቀቱ የለኝም። ስለ ኢሳ አባት ማን ነው ስለሚለው ገና ማጣራት ላይ ነኝ። ምናልባት አሁን ወጥቼ ካሉት ነገሮች ጋር አስተያይቼ ወይ ሰዎችን ጠይቄ መጥቼ ልመልስልህ እችል ይሆናል። ከዛ በፊት ግን እኔም እንዳልኩ ያው ተማሪም እንደመሆኔ እናንተ ጋር የሚያየሁት ቪዲዮ ስላለ በዛችሁ ዙሪያ ጥያቄ ብቻ ጠይቂያችሁ ከዛ ለመስማት ነው የመጣሁት። መልካም እሺ በቃ ጠይቅና ከዛ ያንተን ደግሞ በሚገባ እንትን ታላለህ ታጠናለህ ብለን ተስፋ እናደርጋለን። እሺ ቀጥል። እሺ ጥያቄ ያው ምንድነው ቪዲዮ ላይ ሳይ የነበረው ያው ምናልባት ታስታውሳላችሁ ቢያስባለው ሰዎች ሙዚቃ እየሰሩ ስለ መሐመድ ይዘፍናሉ ምናምን የሚባል ነገር ነበርና መሐመድ እውነተኛው መልእክተኛ እውነተኛው አገልጋይ መሐመድ ነው ወይስ ጳውሎስ በሚለው ዙሪያ ላይ ምንድነው ልዩነቱ? ወይም ደግሞ መሐመድ ጳውሎስ የተሻለ የሚያደርገው ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ያጣችሁት ነገርስ ደግሞ ምንድነው? እሱን ማወቅ ፈልጌ ነው። እሺ በጣም እሺ እኔ በሰራሁት ቪዲዮ ላይ ነው ያየኸው? ማማ የመስል ልጅ የሚል ላይ እንቀጥል አይደል?
ኦኬ መልካም ጥሩ ጥያቄ ነው። በጣም ምንድነው ያለው ልዩነት ከመሐመድስ ያጣችሁት ነገር ምንድነው የሚል ነው። እሺ ሐዋርያው ቅዱስ ጳውሎስ ማን ነው ስንል ፈሪሳዊ የነበረ አይሁዳዊ የነበረ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመረጠ ወንጌልን እንዲሰብክ ወንጌልን እንዲያስተምር የተመረጠ ሐዋርያ ነው። እንዴት አድርጎ ነው የተገለጠለት ኢየሱስ ክርስቶስ ስንል በደማስቆ መንገድ ላይ ክርስቲያኖችን በሚያሳድድበት ወቅት ኢየሱስ ክርስቶስ ተገልጦ ሐዋርያው ቅዱስ ጳውሎስን ሐዋርያ አድርጎ እንደሾመው በዛን ወቅት። ነገር ግን በዛን ሰዓት ላይ ጳውሎስ በሚሾምበት ሰዓት ጳውሎስ በሚመረጥበት ሰዓት ጳውሎስ ብቻውን አይደለም ተነስቶ እኔ ከእንግዲህ በኋላ ሐዋርያ ተደርጌ ተሾሜያለሁ፣ ከእንግዲህ በኋላ እኔ ነኝ የማስተምረው፣ እኔ ነኝ መልእክት ይዤ የመጣሁት፣ ከፈጣሪ ጋር መልእክት ተሰጥቶኛል ብሎ ብቻውን የመጣ ሰው አይደለም ቅዱስ ጳውሎስ። ኢየሱስ ክርስቶስ በዛ በደማስቆ መንገድ ላይ ከተገለጠለት በኋላ ደግሞ ከሱ ባሻገር ደግሞ ለሌሎች ሐዋርያቶች ለምሳሌ እንደ ሐናንያ ጋር ኢየሱስ ክርስቶስ ተገልጦ ይሄንን ነገር ለሐናንያም እንደነገረው ጳውሎስ የሚባል ሰው ወይንም በቀድሞ ስሙ ሳውል ይባል ነበረ፣ ሳውል እንደሚመጣ ያንን ሰው እንዲቀበሉት ሐዋርያቶቹ ኢየሱስ ክርስቶስ እንዳዘዘ። እንዲያውም ሐናንያ እንደ ጌታ ሆይ እንዴት ይሆናል ይሄ ነገር? ሳውል እኮ ክርስቲያኖችን የሚያሳድድ ሰው ነው ብሎ ከጌታ ጋር ንግግር እንዳደረገ ጌታ ደግሞ አይ እኔ የመረጥኩት ነው፣ እጃችሁን ጭናችሁ ጸልዩለት፣ ወንጌልንም እንደሚያስተምር ለሐዋርያቶች ይናገራል። ከዛም ባሻገር ከሐዋርያቶችም ከጌታም ደግሞ ባሻገር ከሐዋርያቶች ጋር ከዛ በህብረት ይሰራ እንደነበረ ሐዋርያቶች የመሰከሩለት አስተማሪ እንደሆነ ለምሳሌ ሐዋርያው ቅዱስ ጴጥሮስ በጴጥሮስ መልእክት ላይ በመጽሐፉ ላይ ስለ ጳውሎስ ምስክርነት እንደሰጠ እንመለከታለን። ስለዚህ ጳውሎስ ብቻውን የመጣ ግለሰብ ሳይሆን አንደኛ በጌታ የተመረጠ እንደሆነ ዋነኛውና መሰረታዊው ነገር በጌታ የተመረጠ እንደሆነ፣ ሁለተኛ ደግሞ ሐዋርያቶችም የመሰከሩለት ግለሰብ እንደሆነ፣ ከዛም አልፎ ደግሞ አስተምህሮቶቹን ስንመለከት ለሰው ልጅ ምን ያህል የሚጠቅሙ ናቸው የሚለውን እሱ ላይ እንዲያው በሰፊው ኮምፔር የትምህርቶቹን መሐመድ ያስተማረውና ጳውሎስ ያስተማረው የሚለውን ትምህርት ኮምፔር ማድረግ ካስፈለገ እነዛን ኮምፔር ስናደርግ እናያለን። ግን የመጡበትን ያመጣጡን መንገድ ብቻ እናነጻጽርና ከዛም በኋላ ስለሌላው ዲቴል መግባት ይቻላል። ይህንን ካየን የቅዱስ ጳውሎስን አመጣጥ በዚህ አይነት መልኩ ካየን ወደ መሐመድ ደግሞ ስንመጣ መሐመድ በአንድ ወቅት ሂራ በሚባል ዋሻ ውስጥ ተመስጦ በሚያደርግበት ወቅት አንድ አካል ተገልጦ እንደያዘው የአካል ይጨምቀው እንደነበረ ኦኬ የአካል ይጨምቀው ነበረ እየጨመቀ አንብብ ይለው እንደነበረ የደረሰ እስከሚመስለው ድረስ የአካል ይጨምቀው ነበረ መሐመድን። የአካል ደግሞ ራሱን አልገለጠለትም። እኔ ገሌ ነኝ ብሎ አልገለጠለትም። ለምሳሌ ቅዱስ ጳውሎስን ሳነሳ ማነህ ብሎ ሲጠይቅ ጳውሎስ እኔ የምታሳድደኝ ጌታ ነኝ ብሎ እንደመለሰለት መጽሐፍ ቅዱስ ይነግረናል። እንዲያው ጌታን የተገለጠለት ሌላም መላእክትም አይደለም። ግን በመላእክትም ሲገለጡ በመጽሐፍ ስንመለከት ያ የሚገለጡበት መንገድ መላእክቶች እርግጥ የሚያስፈራ ነው። መላእክቶች ሲገለጡ
የሚያንቀጠቅጥ ነው። ግን በዛው ልክ ደግሞ መላእክቶቹ ሰዎቹን ወደ ማጽናናት እንደሚገቡ ራሳቸውን እንደሚገልጡ እንመለከታለን። ምናልባት ቀጥታ ራሳቸውን ባይገልጡ ግን በሌሎችም ኮንፈርሜሽን እንደሚኖር ማረጋገጫ እንደሚኖር እንመለከታለን። መሐመድ ላይ ግን ይሄ አካል የተገለጠለት አካል ጨምቆ ካንገላታው በኋላ የሆነ የሱራ ክፍል ሱራ 96ን ቀራ የሰው ልጅን ከፍትወት በፈጠረው የሚለውን የቁርአን ክፍል እንደገለጠለትና እሱን ይዞ እንደሄደ ይነግረናል። ከዛም በኋላ ሮጦ ሄዶ ቤቱ ከገባ በኋላ ሚስቱ ስር ተደብቆ ሸፍኝኝ ይላት እንደነበረ ከዲጃ የምትባል ሚስት ነበረችው መሐመድ በወቅቱ። ሸፍኝኝ የሆነ መጥፎ ነገር ሊሆንብኝ እንደሆነ ይሰማኛል ብሎ እንዳላት እንመለከታለን። ከዛ ከዲጃ አጽናንታው አይ በምንም አይነት አንተ ድረስ ይሄ ሁሉ ሲሆን መሐመድ ምን እንደተገለጠለት አላወቀም፣ ማን እንደተገለጠለት አላወቀም። ከዛ ይሄን ነገር ከተከሰተ በኋላ ከዲጃ ነች ቆይ እስኪ አጎቴ ጋር ይዤ ልሂድና እሱ የተሻለ ነገር ይነግራል በሚል እሱ ጋር ተያይዘው የከዲጃ አጎት ወደ ሆነው ወደ ወረቃ ኢብኑ ነወፈል ወደሚባለው ወደ ወረቃ ይዛው ትሄዳለች። ወረቃም ምንድነው የተከሰተው ብሎ ይጠይቀዋል። መሐመድ የዛን ሰዓት ያብራራለታል። እንደዚህ አይነት ነገር አጋጠመኝ ይላል። ወረቃ ተርገውታል እና ወረቃ ነው የነገረው ማን እንደሆነ የተገለጠለት። ይሄማ ለሙሳ የተገለጠው ነው ሁሉ ያለው። እንግዲህ በማን እምነት እንደሆነ አላቅም። ለሙሴ ገብርኤል ተገልጦለታል የሚል አስተምህሮ የት እንዳለ አላቅም። እውነት ለመናገር እኔ በክርስትና ውስጥ አላቅም፣ በአይሁድ እምነትም አላቅም ገብርኤል ተገልጦለት ከሙሴ ጋር የሚለውን ሐሳብ። ግን ያው ወረቃ በዛን ጊዜ ያንን ነገር ለመሐመድ ይነግረዋል። ይሄማ ለሙሳ የተገለጠለት ናሙስ ነው። ስለዚህ በቃ አንተ ነብይ ነህ ማለት ነው የሚለውን ሐሳብ ከሱ እንደወሰደ ከወረቃ እንደወሰደ ማለት ነው። እና እዛው ሐዲስ ላይ ደግሞ ስንመለከት ምን ብሎ ይነግረናል? ወረቃ ከትንሽ ጊዜ በኋላ ይሄ መገለጥ ከመጣ ከትንሽ ጊዜ በኋላ እንደሞተ ከትንሽ ዓመታት በኋላ እንደሞተ ምን ያህል ጊዜ እንደሆነ አላቅም እሱን እንደሞተና በዚህም በወረቃ ሞት መሐመድ እጅግ በጣም ከፍተኛ ሐዘን ውስጥ ገብቶ እንደነበረ፣ ምክንያቱም ወረቃ በሞተ ጊዜ ይሄ መገለጥ አቆመ ለተወሰነ ጊዜ ይላል። ይሄ ወደ መሐመድ ይመጣ የነበረው መገለጥ ለተወሰነ ጊዜ አቆመ ወረቃ በሞተ ጊዜና መሐመድ በዚህ ሐዘን ከፍተኛ ሐዘን ውስጥ በመግባቱ ምክንያት ራሱን ለማጥፋት ወደ ተራራ ጫፍ ላይ ይዞ ይሄድ እንደነበረ ራሱን ለማጥፋት ወደ ተራራ ጫፍ ላይ ይዞ ይሄድ እንደነበረና እዛ ተራራ ጫፍ ላይ በደረሰ ጊዜ ይሄ የተገለጠለት አካል ተገልጦ አይዞህ አንተ እኮ ነብይ ነህ ብሎ ያጽናናውና ወደ ቤቱ ይመለስ እንደነበረ፣ ግን ቤቱ ተመልሶ እንደገና መገለጥ ሲያቆም ተመልሶ ይመጣና እንደገና ራሱን ለማጥፋት ይሞክር እንደነበረና ይሄ ኦኬ በተደጋጋሚ ይከሰት የነበረ ክስተት ነበር። ይሄ አንድ ሁለቴ ብቻ ሳይሆን 3 ጊዜ ይሄ ነገር እንደተከሰተ እና እነዚህን ነገሮች ኮምፔር ስናረጋቸው አንደኛ ጳውሎስ የመጣበት መንገድና መሐመድ የመጣበት መንገድ በጣም ፈጽሞ የተለያየ። በእግዚአብሔር የተመረጠ ነብይ ራሱን ለማጥፋት የሚጣጣር ሆኖ አናገኘውም በምንም አይነት። በዛ ላይ ከእግዚአብሔር የመጣ መልአክ እንደዚህ ሰውን አንገላቶ የሚተው ሳይሆን ራሱንም የሚገልጥ ነው። ቢያንስ እንኳን ያንገላታውን እንኳን ብንቀበል ራሱን ገልጦ እኔ ከእግዚአብሔር የተላኩ መልአክ ነኝ እንደዚህ ነው ጉዳዩ ብሎ በዛን ሰዓት ራሱን መግለጥ
ነበረበት ብለን እኛ እምነታችን ነው። ከዛ ደግሞ ሲቀጥል ሲጀምር ራሱን ለማጥፋት የሚሞክር ሰው ምን አይነት መንፈስ ቢኖር ነው እንደዚህ አይነት ነገር የሚያደርገው? እውነት በእግዚአብሔር የተመረጠ ሰው ይሄንን እንደዚህ አይነት ድርጊት ያደርጋል? እግዚአብሔር እኮ ለይቶታል ማለት ነው ያንን ሰው አይደለ? በጊዜው እግዚአብሔር ያንን ሰው ከለየው ለምን ራሱን ወደ ማጥፋት ጉዳይ ውስጥ ይገባል? ይሄ በፍጹም ሊሆን የማይችል ነው። ከዛ ግን ባሻገር ዋነኛው ምንድነው? መሐመድ ብቻውን ከዛ በኋላ ማንም ምስክር ሳይኖረው ማንም ከፈጣሪ እነዚህ ነገሮች ይሰጡኛል እያለ እየመጣ መልእክት የቁርአን አያዎች ይሄው ከፈጣሪ ነው የተሰጠኝ እያለ እየመጣ ያቀርብ እንደነበረ እንመለከታለን። ለቀደም ስለ ቅዱስ ጳውሎስ ሳወራ ምን ብያለሁ? ሐዋርያቶች ምስክር ነበሩ ለሱ። ጳውሎስ ብቻ አይደለም መልእክቱን ይዞ እየመጣ እኔ ያልኩትን ነገር ስሙ ሳይሆን ጳውሎስን እንድናምነው ሐዋርያቶችም ደግሞ አሉ ምስክሮች። ጌታ የተገለጠላቸው ጌታን የሚያውቁ ጌታ የሾማቸው ሐዋርያቶች ስለ ጳውሎስ የመሰከሩ አሉ። ስለ መሐመድ ግን ከመሐመድ ውጪ ሌላ ምስክር ማንን እንቀበል? የእስልምና መልስ ምንድነው? እንደ ቁርአኑ እኮ ነው ምስክር፣ እኛ ሌላ ምስክር አያስፈልገንም ይላሉ። ቁርአኑንማ መሐመድ ይዞት ነው የመጣው። ጳውሎስ ለምሳሌ ይሄው መጽሐፍ ይዤ መጥቻለሁ፣ መጽሐፉ ጳውሎስ ምንድነው ሐዋርያ ነው ብሎ ይናገራል መጽሐፉ ብሎ ቢለን እንዴ መጽሐፉን እኮ ጳውሎስ አንተን ይዘህ የመጣኸው እንዴት አድርገን ነው አንተ ያንን ነገር ስላለመናገርህ በምን እንወቅ? ስለዚህ ሌላ ሶስተኛ አካል ምስክር አምጣ ብንለው ጳውሎስ ችግር የለም በቃ ይሄው ሐናንያን ጠይቁ እና ቅዱስ ጴጥሮስን ጠይቁ ብሎ ይነግረናል። መሐመድ ጋር ግን ስንመጣ ማንም ምስክር የለውም ለመሐመድ ማንም። ይሄ ተገለጠልኝ የሚለው አካል ማንም መልእክቱን ሲሰጠው ያየ የለም። እንዲሁ ፊቱ ነገሮች እንግዲህ በጣም ይቅርታ ላገላለጽ ምናምን ማለት ነው። ሜቢ እንትን የሚልህ ከሆነ ከእንደዚህ አይነት ነገር የጠራ ነው ወይ የነፃ ነው ወይ? አንተን ለአንተ ምሳሌ ሊሆን የሚችለው ነገር ከዛ ነገር የራቀ ነው ወይ? አንተ የማታደርጋቸውን ነገሮች አድርጎ ለአንተ ምሳሌ እንዴት ሊሆን ይችላል? አንተ የምትጸየፋቸውን እኔ በፍጹም አላደርጋቸውም ብለህ የምትላቸውን ነገሮች አድርጎ ለአንተ ምሳሌ የሚሆነ እንዴት ነው? የምሳሌው ለምሳሌ ወንድማችን ማር አንተ የ6 ዓመት ህፃን ልጅን ታጫለህ ወይ ብዬ ብጠይቅ አላጭም ከአንተ እንሰማዋለን። እንግዲህ አብዛኛው ሙስሊሞችን እንደሰማናቸው ነው የሚሉት በነብያቸው ሳናመጣው በፊት በትምህርቱ ደረጃ ወደ ነብያችሁ ሳንወስደው በፊት በመጀመሪያ የሞራል ጥያቄ ነው የምንጠይቃቸው። ምንድነው ብለን የምንጠይቃቸው? የ6 ዓመት ሴት ልጅ አለች ወይ ብለን ጠይቃ አዎ ሲሉ እቺን ሴት ልጅህን አንድ አዛውንት ሰው መጥቶ ዳርልኝ ቢል ትሰጣለህ ብለን ስንል ሱብሃንአላህ አገለዋለሁ የሚሉ ልጆች አሉ፣ ሙስሊም ሆነው ማለት ነው። ይሄንን ነብያችሁ አድርጎታል ስንል ደግሞ ኖርማል ነው ብለው ቅይስ ያደርጉታል። የህሊና የሞራል ጥያቄ በመጀመሪያ አስቀድመን ስንጠይቃቸው በፍጹም እገለዋለሁ እንዲህ ብሎ የሚጠይቀኝን ብሎ የሚናገር ሰው መለስ አድርገን ይሄንን ያደረገው እኮ ነብዩ ነው፣ አንተ ምሳሌ ብለህ የምትከተለው ነብይህ ነው፣ እንዴት አንተ አሪያ ያደረከው? ይሄ ሰው ትክክል እንዳልሆነ ገብቶ ነበርኩ። ከዛ መለስ ብሎ አይ ነብያችን እኮ በዛ ዘመን እኮ ብሎ እንትን በፊት ሞራል ጥያቄው ላይ ስንጠይቀው ልገለው ይችላል ያለውን ግለሰብ በዘመኑ እኮ እንደዚህ ነበረ ብሎ ለማብራራት ይሞክራል ማለት ነው። በዘመኑስ ያቺ ሴት ደርሳለች አልደረሰችም? አሁን ሙስሊም ወገኖቻችን እንደርሳለች ብሎ ሲናገሩ ማስረጃ የላቸውም። እኛ ግን አልደረሰችም ለአቅመ ሔዋን አልደረሰችም የሚለው ማስረጃ የምናመጣው ከራሳቸው ከመጽሐፍቶቻቸው ነው። አይሻ እንዳልደረሰች ወር አበባ እንዳላየች ኢቭን መሐመድ ወስዷት እንኳን ገና በቤቱ እንኳን አሻንጉሊት ትጫወት የነበረች አንድ ፍርዬ ሕፃን ልጅ እንደነበረች ራሷ በአንደበቷ እንደ ሙስሊም ሴት የሚሰቃይ ሴትን አላየሁም እስክትል ድረስ የመሰከረች ሴት ናት። ኦኬ እቺ ሴት ማለት ነው። ስለዚህ ይህንን ነገር አላደርገውም ካልክ ለአንተ ምሳሌ አይደለም ማለት ነው። ይሄ ግለሰብ ለአንተ ምሳሌ አይደለም። አንተ እንደው ምሳሌ ሆኖ ልትሆን የሚገባው ማለት ነው። ምክንያቱም አንተ ይህንን ነገር አላደርገውም ብለህ ተጸይፈዋል። በፍጹም የ6 ዓመት ህፃን ልጅን እኔ ወስጄ በ9 ዓመቷ እኔ ስንት ዓመት አዛውንት ሆኜ ይገናኛታለሁ ብላ ስለማታስበው ማለት ነው። ይሄንን ፈጽሟል። አንተ አትፈጽመው። አንተ አይደለም የማደጎ ልጅህን ለምሳሌ እንደ ልጅህ አድርገህ አሳድገኸው ከህፃንነቱ ጀምሮ ወስደህ አሳድገኸው
ልጄ ብለህ አሳድገው። ኢቨን የአባት ስሙ ራሱ አንተ ሆነክ ለምሳሌ እንደ ራስ አድርገህ ማለት ነው፣ እንደ ልጅ። በጣም ይቅርታ አንድ ጊዜ ቆይ። እሺ እስከዛ እሷ እስክትመለስ ከአርድዲ የሚያወራ ወይስ ትችላለህ? ቀጥል። እሺ ያው እሷ ማማይ ለማስረዳት የሞከርክበት መንገድ አለ እና እሷም ቅድም ስትልክ እንደነበረው እያንዳንዱ ነገር ስናወራ ማስረጃ ላይ ተደግፈን መሆን መቻል አለበትና ካሜራ ተከፍቶ ማስረጃዎችን ማየት የምፈልግባቸው ነገሮች አሉ። የመጀመሪያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሂራ ዋሻ ስር በነበሩ ጊዜ ወይም መጽሐፍ ቁርአን በሚወርድላቸው ወይም ደግሞ በተገለጠላቸው ጊዜ ላይ እንደተጨመቁ ለመሞት ደርሰውም እንደነበረ የሚያሳይ ማስረጃ የመጀመሪያው እሱን ታሳየኛለህ። ሁለተኛ ለሙሳ የተገለጠለት ነብይ ነው ለአንተም የተገለጠልህ ተብሏል አጎትየው እንደዛ ብሏል ብለኸኛል። እሱንም በዛው ልክ እፈልጋለሁ እና ደግሞ እንደ አጠቃላይ ደግሞ መለስም እንድታረግልኝ የምፈልገው አንድ ነብይ ለመባል ምን ያስፈልጉታል? ለምሳሌ ሁሉንም ነገር ማወቅ ይጠበቅበታል የሚል እምነት የለኝም። እሱን ታስረዳኛለህ። ምክንያቱም አንድ ሰው ሁሉንም ነገር የሚያውቅ ከሆነ ከፈጣሪ ምን ይለየዋል? አንድ ሰው ሁሉንም ነገር ማወቅ የለበትም። በተለይ ነብይም እንኳን ቢሆን ፈጣሪ ሰው አድርጎን የላከው እንደ ሰው የተለያየ አይነት ምንድነው ሊሰጡት የሚችሉ ነገሮች ይኖራሉ። ሰዎችን እንዲያሽር ሊያስችለው የሚችልን ጥበብ ሊሰጡ ይችላል። ኦር ሌላም ነገሮችን ማለት ነው። ነገር ግን ሁሉንም ይሄንን እኮ አያውቅም ነበር ማለት ነብይ አያስብለውም ለማለት ያስችለናል ወይ? ሌላ ደግሞ መታጨት በ6 ዓመት ያው ማማይ ምናልባት ከሰማች ወይ ደግሞ አንተ እሷ ከሌለች እንድትል የምፈልገው መታጨት የሚለው ጉዳይ ላይ ምንድነው? መታጨት በ6 ዓመቷ ታጨች፣ ከዛ ሄደች እና በ6 ዓመቷ መታጨትና መዳር አንዳንድ ጊዜ አሁን ባለንበትም ዘመን እኮ ገና የተወለደችው ልጅ ለአንድ ሰው ፍቃድ ይሰጣል። ገና በቃ ስታድግ እቺ ልጅ ለአንተ ልጅ ነው ምድር ምናምን ሊባል ይችላል አሁን ባለንበት ዘመን እንኳን እና በዛ ጊዜ አይሻ ስትባል ስትታጭ ምንድን ነበር የደረሰባት በደል? ምን መጥፎ ነገር ደረሰባት? እና ያንን ነገር እንድትነግሩኝ እፈልጋለሁ። ምን እንደደረሰባት እና መሰቃየት ምናምን ስላለች ነበር በጣም ተሰቃይቻለሁ ብላለች ስላለች ማማይ እሱን ነገር እንደው በማስረጃ ብትሰጠኝ ደስ ይለኛል። ሌላ ጅብሪል ሰላም ብሎሻል ለአይሻ ያላት ያው እሱን ያን ያክልም አያስፈልገውም። እኔም ቼክ ማድረግ እችላለሁ። እነዚህን ነገሮች ብቻ እና እንደ ግመል ያንኮራፋ ነበር ያልክ ብለህ ነበር የሆነ ሰዓት ላይ እንደ ግመል ያንኮራፋ ነበር የተባለበትን ማስረጃ እንድትሰጠኝ እፈልጋለሁ። አመሰግናለሁ። እሺ አብዱል ሐፊዝ ከማስረጃዎቹን ጀምር። ራሱን ሊያጠፋ ይሞክር ነበር የሚለውን እሱን ትፈልገዋለህ ወይንስ እሱ ይቅር? ራሱን ሊያጠፋ ይሞክር ነበር የሚለውን ከላይ ጀምሮ ያለውን ብናነበው ደስ ይለኛል። መልካም። እሺ ሁሉም ኦልሞስት አብዛኛው የጠየካቸው አንድ ሐዲስ ላይ ነው የሚገኙት። ሰሂህ አልቡኻሪ 6982ኛው ሐዲስ ላይ ማለት ነው። ያው ረጅም ሐዲስ ነው። ሰሂህ አልቡኻሪ 6982 ላይ ይቅርታ አድርግልኝና ማማይ ጽሁፉን አንሺው እስኪ ወደ ጎን አድርጊው። ኦኬ እሺ ቴንክ ዩ። እኔም ልጠይቅ ነበር ቀደምሽኝ መዲ። እሺ የመጀመሪያ የጠየከኝ ምንድነው ሊሞት እስከሚመስለው ድረስ ይጨምቀው ነበረ የተባለው እዚሁ ላይ ነው እንግዲህ የምናገኘው። ያም ምንድነው እንዲህ ይላል
and the angel came to him in it and asked him to read. እዛ ይሄው በኬቭ ኦፍ ሂራ ውስጥ እያለ ወይንም በሂራ ዋሻ ውስጥ እያለ አንድ መልአክ መጥቶ አንብብ ብሎ እንደጠየቀው the prophet replied I do not know how to read እንዴት ማንበብ እንዳለብኝ አላቅም ብሎ እንደመለሰ the prophet added the angel caught me forcefully ምን አለ መልአኩ በኃይል ያዘኝ and pressed me ጨመቀኝ ወይንም ያው ጨመቀኝ ነው ቀጥታ ትርጉሙ የሚሆነው pressed me so hard that I could not bear it anymore ምን አለ በኃይል ያዘኝ ጨመቀኝ መቋቋምም አልቻልኩኝ እስከማልችልበት ጊዜ ድረስ አለ I could not bear it አንብብ ብሎ ጠየቀኝ and I replied I do not know how to read ማንበብ አልችልም ብዬ መለስኩኝ whereupon he called me again and pressed me a second time till I could not bear it anymore ለሁለተኛ ጊዜም ያዘኝ ጨመቀኝ ከዛ በኋላ መቋቋም እስከማልችልበት ጊዜ ድረስ he then released me and asked me again to read but again I replied I do not know how to read or what shall I read ከዛ ለሶስተኛ ጊዜ ይዞ ሲጨምቆ እንደ ቀድሞ ሲያደርገው ለሶስተኛ ጊዜ ማንበብ አልችልም ወይንም ደግሞ ምን ላንብብ ብዬ ጠየቅኩኝ ይላል ምን ላንብብ ብዬ thereupon he called me for the third time and pressed me and then released me and said read in the name of your Lord who created ከዛ በኋላ ያዘኝና ለሶስተኛ ጊዜ ለቆኝ ሱረቱል 96ኛውን 15ኛውን አያ ገለጠለት አንብብ ኢቅራ ቢስመ ረቢህ የሚለውን ማለት ነው ያንን ገለጠልኝ ይላል እና መቋቋም እስከሚያቀተኝ ድረስ ይጨምቀኝ ነበር በሌሎች ሐዲሶች አንቲል መተንፈስ እስከሚያቀተኝ ብለው ያስቀመጡትም አሉ እንደዛ ይላል ይሄ ነው አንደኛው ሁለተኛው ምን የሚለው ሐሳብ ነው የጠየቀኝ ናሙስ ነው ያልካት ነጥብ ስላለች በደንብ እንዲይዛት ማለት ነው ከዲጃ ጋር ገብቶ ሸፍኑ ብሎ ባለ ጊዜ የሆነ ነገር እንዳልሆነ እፈራለሁ ምክንያቱም የተገለጠለትን አካል እስካሁን አላወቀም ነበር ስቲል ብለህ ስታብራራ የነበርክበት ማስረጃ ክሪል እንዲያደርግልህ ማለት ነው ልክ ነው እሺ ማማ እውነትም ሐሳቡን ተያይዘን እንድንመጣ ያው ሐዲሱን መመልከቱ ያስፈልጋጊ ነው እሺ ከዚህ ጋር ጀምሮ እንመልከት then Allah's messenger returned with the inspiration his neck muscle twitching with terror till he entered upon Khadija አንዴ ከላይ ትንሽ ወደ ላይ ትንሽ ከፍ ብትልልኝ ማለት ቀደም ካቆምንባት ቦታ በመሃል ላይ ነገሮች ስላሉ ቀደም ካቆምንባት ብንቀጥል ቀደም ካቆምንባት ማለት the angel called me forcefully እዛው ጋር ነው he then released me እዛው ታች ጋር ምን ብለን ነበረ መጨረሻ ላይ ምን አለው I don't know how to read or what shall I read አለው ከዛ ምን ባነብ ይሻላል thereupon he called me for the third time and pressed me and then released me and said read the name of your Lord ከዚህ ጀምሮ አሁን ያለው okay read in the name of your Lord ያው ሱራ 96:15 ማለት ነው who has created all that exists has created man from a cloth ከፍትወት ጠብታ ሰውን በፈጠረ የሚለውን ክፍል read and your Lord is most generous up to that which he knew not ከሱራ 96:15 ገለጠለት ነው ይሄ ከዛ በኋላ then Allah's messenger returned with the inspiration ከዛም በኋላ ያላህ መልእክተኛ ይሄንን ይዞ ይሄንን መገለጥ ይዞ ተመለሰ his neck muscle twitching ያንገቱ ጡንቻ እየተንቀጠቀጠ ይላል
his neck muscle twitching with terror በፍርሃት ያንገቱ ጡንቻ እየተንቀጠቀጠ till he entered upon ከድጃ ጋር እስከሚደርስ ድረስ እና ገብቶ ሸፍኝኝ እስከሚላት ድረስ cover me they covered him till his fear was over ከዛም በኋላ ፍርሃቱ እስከሚለቀው ድረስ ሸፈኑት ይላል። ኦ ከድጃ what is wrong with me ከድጃ ሆይ ምንድነው እኔ ላይ ያለብኝ ችግር ምንድነው ብሎ ይጠይቃታል። then he told her everything that had happened and said I fear that something may happen to me ከዛም በኋላ የተከሰተውን ነገር ሁሉ ነገራትና አንድ መጥፎ ነገር ይሆንብኛል ብዬ ሰጋለሁኝ ይላታል። ከድጃም እንደዚህ አለች never በፍጹም አለች but have the glad tidings ማስተካከያ አርዲ ይቅርታ ግን ማለት ሚስ አንተ ትክክል ስላልተረጎምከው ብዬ ነው ይቅርታ ምን አላት I feel that something may happen to me የሚለው ቃል መጥፎ ነገር እኔ ላይ እንደሚከሰትብኝ የሚልን አያሳይም I feel that something may happen to me ማለት እኔ ላይ የሆነ ነገር እኔ ላይ እንደሚያጋጥመኝ ይሰማኛል ነው የሚለው ካልተሳሳትኩ ያ የሆነ ነገር እንዳልሆን ፈራለሁ አይነት ማለት ነው የሆነ ነገር እንዳልሆን ያ ነገር እኮ ከፍርሃቱ እኮ ስትመለከት መጥፎ ነገር መልካም ነገር አይደለም መቼም የሚሆነው አይደለ የሆነ ነገር ሊፈጠር ይችላል ምናልባት አናውቅም ለምሳሌ በድሮ ጊዜ ተካከት ልንይዝ አንችልም ምክንያቱም የመጨረሻው ነብዩ መሐመድ ተልኳል ስለምንል ያን ጊዜ ግን የመጨረሻው ነብይ እንዳልተላከ ስለሚያመራክት መጥፎ ነገር ብቻ ሳይሆን ጥሩ ነገርም ሊመለከቱ ሊገነዘቡ ይችላል ለማንኛውም እንቀጥል እሺ ኦኬ አይ ከዛኮ ከኮንቴክስት እኮ እንደምትረዳው ከድጃ በፍጹም እኮ ትለዋለች የሆነ ነገር ይሆን I fear that እፈራለሁ እኮ ነው የሚለው እፈራለሁ የሆነ ነገር ይሆንብኛል ብዬ ሲል ስለመጥፎ ነገር እንደሆነ ከኮንቴክስት መረዳት ትችላለህ ከድጃ መልስ ደግሞ ስትመለከት በፍጹም ትለዋለች ስለዚህ ስለመጥፎ ነገር ነው but have glad tidings for by Allah will never disgrace ተመልከታየ ኮንቴክስቱ እንደዚህ ነው በምንም አይነት አላህ ይሄን ነገር ባንተ ላይ አያደርግም ምክንያቱም Allah will never disgrace you as you keep good reactions with your kith and kin ምን አለችው አላህ ባንተ ላይ እንደዚህ አይነት መጥፎን ነገር ውርደትን ባንተ ላይ አያመጣም ዲስግሬስ እንግዲህ ውርደት ነው ቀጥታ ትርጉሙ Allah will never disgrace you as you keep good reactions with your kith and kin ከዘመዶችህ ጋርና ከጓደኞችህ ጋር ጥሩ ግንኙነት ስላለ እውነትን speak the truth እውነትን ስለምትናገር help the poor ደሃዎችን ስለምትረዳ and the destitute ለተጎዱት ለተገፉት ስለምትረዳ serve your guests generously እንግዶችህን ስለምታገለግል ስለምታስተናግድ and assist the deserving የሚያስፈልጋቸውንም ስለምታግዝ and the calamity affected ones የተጎዱትንም ስለምትረዳ አላህ እንደዚህ አይነት ነገር ባንተ ላይ አያደርግብህም መጥፎ ነገር አያመጣብህም በፍጹም አለችው ከድጃ then accompanied him to her cousin ከዛም ከድጃ ወደ አጎቷ ልጅ ወደ ወረቃ ይዛው እንደሄደች ወረቃ ቢን ነዋፈል ቢን አሳድ ቢን አብዱል ኡዛ ቢን ቁሰይ ስለዚህ ወደ ወረቃ ይዛው ይሄደች መሐመድን ወረቃ was the son of her paternal uncle ወረቃ ያጎቷ ልጅ ነበረ her father's brother who during the pre-Islamic period became a Christian and used to write the Arabic writing and used to write the Gospels in Arabic as much as Allah wished him to write ወረቃ በጃህልያ ጊዜ ወይንም ከእስልምና በፊት ወንጌልን በአረብኛ ይጽፍ የነበረ ሰው እንደነበረ ክርስቲያን የነበረ የከድጃ አጎት ክርስቲያን የነበረ ከዛም በኋላ ደግሞ ወንጌልን ደግሞ በአረብኛ ይጽፍ የነበረ ሰው እንደነበረ ስለማንነቱ ይገልጻል he was an old man ሽማግሌ ነበረ and had lost his eyesight የአይኑን ብርሃንም አጥቶ ነበረ ከእድሜው የተነሳ ከድጃ said to him oh my cousin ከድጃም እንደዚህ አለችው ያጎቴ ልጅ ሆይ listen to the story of your nephew
የመሐመድን ታሪክ አዳምጥ ትለዋለች። ወረቃ asked, "Oh my nephew, what have you seen?" ወረቃም የእህቴ ልጅ ሆይ ምንድነው ያጋጠመህ ይለዋል። ምንድነው ያየኸው ይለዋል። ይሄ ሁሉ እንግዲህ እየተከሰተ ያለው ለምንድነው? መሐመድ ፍራቻ ውስጥ ስላለ የተገለጠለት ምን እንደሆነ ስላላወቀ ነው። ኦኬ the prophet described what he had seen. ወረቃ said ይሄው ሁለተኛ ለጠየቀው ጥያቄ ምላሹ ይሄ ነው። ወረቃ said this is the same ናሙስ። አየህ ከዛ በቅንፍ ነው ያስገቡት። በቅንፍ የገባው አረብኛው ላይ ያለ አይደለም። this is the same ናሙስ ይሄ ተመሳሳዩ ናሙስ ነው ወይንም በቅንፍ i.e. that is አሉና ጅብሪል the angel who keeps the secrets ሚስጥራትን የሚጠብቀው ጅብሪል ነው ብለው በቅንፍ አስቀቡበት። በወረቃ ግን የመለሰው ምንድነው? this is the same ናሙስ whom Allah had sent to Moses። ይሄ ናሙስ ነው አላህ ለሙሳ የላከው ናሙስ ነው። ሁለተኛው መረጃ ይሄ ነው። I wish I were young and could live up to the time when your people would turn you out. ወጣት በሆንኩኝ ኖሮ ብሎ ተመኘ ወረቃ። ምክንያቱም ሰዎች ህዝቦች ያስወጡሃል ካለህበት ቦታ። Allah's messenger asked, "Will they turn me out?" ያላ መልእክተኛ ያስወጡኛል ብሎ ጠየቀው። ወረቃ replied in the affirmative and said, "Never did a man come with something similar to what you have brought, but was treated with hostility." End of film. አንድ እንደ ካባ ነገር ለብሶ ነበረ ሰውየው። በላዩ ላይ ሽቶ ያለበት ካባ ነገር ለብሶ ነበረ። The man asked the prophet, "What do you order me to perform in my umrah?" ሰውየውም መሐመድን ምን ብሎ ጠየቀው? በኡምራ ጊዜ ምን እንዳደርግ ታዘኛለህ ብሎ ይጠይቀዋል። so Allah inspired the prophet divinely and he was screened by a place of cloth. ከዛም አላህ ለመሐመድ መገለጥን ሰጠው divinely and he was screened by a place of cloth. በጨርቅ ተሸፍኖ ነበረ መሐመድ በጨርቅ እንደዚህ ሰውየው መጥቶ በሚጠይቅበት ወቅት so Allah inspired him እና screened by a place of clothes so ያለበት ቦታ ላይ በጨርቅ ተሸፍኖ ነበረ። I wish to see the prophet being divinely inspired. ከዛም በኋላ ሰውየው ምን አለ? መሐመድን ለማየት ተመኘሁኝ። መገለጥ ሲመጣለት መሐመድን ለማየት ተመኘሁኝ። Umar said to me, ዑመርም እንደዚህ አለኝ, come, will you be pleased to look at the prophet while Allah is inspiring him? ና መሐመድን ማየት ትፈልጋለህን መገለጥ ሲመጣለት ይለዋል። I replied in the affirmative, በአዎንታ መለስኩለት። Umar lifted one corner of the clothes and I looked at the prophet. ዑመርም ያንን ጨርቅ ገለጥ አድርጎ መሐመድ የተቀመጠበትን ክፍል ማለት ነው ገለጥ አድርጎ ከአንድ ጠርዝ በኩል ገለጥ አድርጎ መሐመድን ተመለከትኩት። who was snoring እያንኮራፋ ነበር ይላል። the sub narrated thought that he said the snoring was like that of a camel. ዘጋቢው ወይንም ንዑስ ዘጋቢው እንዲህ ብሏል። the snoring was like that of a camel. ማንኮራፋቱ እንደ ግመል ማንኮራፋት ነው ብሎ ዘግቧል። when that state was over ምን አልክ አብዱል ሐፊዝ? እሺ ምንድነው እዚች ጋር ያሁኑ ላይ the sub narrator told that he said the okay the snoring was like that of a camel እንዳልከው ያ ይሄ ስኖሪንጉ ወይ ደግሞ ማንኮራፋቱ was like that of a camel ልክ እንደ ግመል ነበር ብሏል። ግን ደግሞ ይሄ ተዘግቧል ሳይሆን የሚለው ከተሳሳትኩ ታርመኛለህ። እንግሊዘኛው ላይ the sub narrator thought ነው የሚለው thought is the past tense of think that means someone's opinion ነው የሆነ ሰው እንትን ነው አመለካከት እንደራሱ እኮ ያዳመጠው ድምጽ እኮ ነው። ከአረቦች በላይ ስለ ግበል ድምጽ የሚያውቃል እንደ ወንድማችን አብዱል ሐፊዝ ተቋርጣል። ተመለስና
ይጨርስ ብዬ ነው። ኦኬ ምናልባት ወይ ስልክ ነገር ገብቶብኝ ስልክ በመሃል ገብቶብኝ ነው ይቅርታ። The sub-narrator told that he said the snoring was like that of a camel. ማንኮራፋቱ የግመል ማንኮራፋት ነበረ የሚል ነው ስላልከኝ ምንድነው የሚለው ግን the sub-narrator told is a past tense of thing, it is someone's opinion ነው የሆነ ሰው አመለካከቱ ነው እንደዛ ብሎ አስቦ ነበረ ለማለት ብለን ነው እንጂ ሰውየው እንደዛ ብሎ አስቦ እንዲተናገረ ነው እንጂ ነብዩ መሐመድ አንኮራፋ እንደ ግመል ነው አንኮራፋው አይልም። ከተሳሳትኩ አርመኝ። ልክ ነው። የንዑስ ዘጋቢው አመለካከት ነው ይሄ። ነገር ግን ክላሪፋይ ሲያደርግልህ ነው ያ ድምፅ ምንን ይመስላል የሚለው ይመስል ነበረ ነው ሐሳቡ። የግመልን ድምፅ ይመስል ነበር የሚያንኮራፋበትን መንገድ ያንኮራፋ ነበር ብቻ ብሎ ስለተዘጋ እዚህ ጋር ደሰም ናሬተር ደግሞ ዘጋቢው ደግሞ ምን ብሎ አስቀመጠ? ወይንም ንዑስ ዘጋቢው ያ ማንኮራፋት የግመልን ይመስል ነበር የሚለውን አስቀምጧል። ስለማንኮራፋቱ ሲያብራራ ስለዚህ ይሄ ደግሞ በሳሂህ ሐዲስ ስለሆነ ሰብ ናሬተር ዋዳ ሰብ ናሬተር ሚን መጀመሪያ አሁን ይሄኛውን የገለጸው አካልና ሰብ ናሬተሩ ልዩነት አላቸው የላቸውም? አላቸው። ንዑስ ዘጋቢው ማለት ነው። ስለዚህ ይሄ ሰብ ናሬተሩ ወይ ደግሞ ሁለተኛ ዙር ላይ የዘገበው ሰውዬ ያሰበበት መንገድ ነው እንጂ ያን ነገር እንደዛ የተፈጠረ ነገር አይደለም ለማለት ፈልጌ ነው። አርዲ ድምጹን እኮ ነው እየነገረክ ያለው ወንድማችን። ማለት ኩርፊያው እንደዛ ይመስል ነበር ብሎ የሚናገረው እኮ ይሄው ሰው ሌላኛው ተራኪ ነው። ነገር ግን መሐመድ ያወጣውን ድምጽ እንደዛ ይመስል ነበር እያለ እኮ ነው። ቀደምም ሲናገር አርዲ አዲስ እንደተወለደ ጥጃም ያቃስት ነበር ብሏል። ለምሳሌ ዘ ላይፍ ኦፍ ዘ ፕሮፌት መሐመድ ቮሊዩም 1 አልሲራ ነበውያ ቮሊዩም 1 ፔጅ 307 ላይም እንደዚሁ አርዲ ቴሌግራም ላይ ካየኸው እሱንም እንደዚሁ አዲስ እንደተወለደ ጥጃ ያቃስት ነበርም ብሎ አስቀምጦታል። ልክ እንደዚሁ ማለት ነው። ምክንያቱም እነሱ የግመልን ድምጽ ስለሚያውቁት እኮ ነው። ነብዩ ደግሞ ያወጣው የነበረው ሪአክሽን እንደዛ አይነት ከሆነ ሰሂህ የሆነ ሐዲስ ላይ ከሆነ ማትቀበልበት ምንም አይነት ምክንያት የለም ማለት ነው። ይሄንንም ላሳየው ስለፈለኩኝ ነው። ሰሂህ ሙስሊም 1180 ራሱ ሐዲስ ነው። ሰሂህ ሙስሊም 1180 ላይ ምን ብሎ አስቀምጦታል መሰለ? አይወለ Umar lifted a corner of the clothes and I looked at him and he was emitting a sound of snorting. He was emitting a sound of snorting. ማለትም ይሄ ምንድነው ስኖርት ማለት ይሄ ቡልቅ የሚል አይነት ድምጽ ማለት ነው። ወይንም እንደ ማንኮራፋት አይነት ድምጽ ያንን ምን ማለት ነው? ይሄንን የሚለውን ክላሪፋይ ሳያደርግ ነው ይሆል he was emitting a sound። እስኪ እንዴት እንደሚተረጉመው ላሳይ። he was emitting a sound of snorting ይልና ይሄንን እዚህ ጋር የሚያንኮራፋ ብሎ ነው እዚህም የሚተረጉመው። it's okay ስኖርቲንግ እንደዚህ አይነት ድምጽ አለና he the narrator said ይላል። እዚህ ጋር ደግሞ ይኸውልህ ዘጋቢው እንደዚህ አለ። ቅድም ሰብ ናሬተር ብሎ ሲያስቀምጥልህ ለምንድን ነው መሰለህ ይሄንን ተሩ ያንን ነገር ናሬተሩ ከናሬተሩ የሰማውን ነገር ስለሆነ ነው። he the narrator said I thought it was the sound of a